ሰው ከኋላ ከእናትና ከአባቱ ሰው እንደሚወለድ አውቃለሁ። ወይ ደግሞ ቃሉ የሚለውን በስነ ስርዓት ከተረዳሽው በዛ መንገድ እንደሚወለድ አውቃለሁ። አንቺ ከውሃ መወለድ እንዴት ተረዳሽው? እንደዛ ከሆነ ሰው ይጸድቃል ብለሽ የምታስብ? እንግዲህ ከውሃ መወለድ ብቻ እኮ አይባልም። ከውሃና የመንፈስ ቅዱስማ ግልጽ ነው ብዬ ነው። ከውሃ መወለድ ነው። አሁን የመንፈስ ቅዱስ ግልጽ ከሆነሎት የውሃ እንዴት ነው የተጋረደው ታዲያ? እኮ ንገሪኛ። የውሃ ምንድን ነው? ከውሃ መወለድ ማለት ከውሃ የሚወለድ ነገር አለ? ከመንፈስ ቅዱስ መወለድ ኦኬ፣ መንፈስ ቅዱስ አረፈበት ትይኛለሽ፣ ችግር የለም። ከውሃ መወለድ ምንድን ነው? እኮ ውሃው ላይ እኮ ነው መንፈስ ቅዱስ የሚያርፈው። ከዛ በዛ ውሃ እጠመቃለሁ እኔ። ሰው ከውሃና ቅድም እኮ ምን ስትያስ ነበር? አሁን ደግሞ እናና ትርሸዋ ከውሃ ስለዚህ የውሃ ንገሪኝና ውሃና መንፈስ ቅዱስ ውሃ ላይ ያርፋል። ከዛ እዛ ውስጥ ብቅ ጥልቅ እኮ ለየብቻ ንገሪኛ። አሁን እምነትና ጥምቀት እንደለያየሽው ውሃንና መንፈስን አለያየሁም። እምነትና ጥምቀት እኮ ቅድም አለያየሁም። አንድ ነው። መለያየት ማለት ነው። መለያየት ሳይሆን መለያየት ስልሽ እንዴ እታይ እንጂ መለያየት ሳይሆን አንድ እንደሆነማ እናውቃለን እኮ እኛ እንደዛ ነው የምንረዳው። እናንተ ግን ለምሳሌ ጥምቀት ያድናል ትላላችሁ። ጥምቀት ያድናል እንጂ እምነት ያድናል አትሉም። ለምሳሌ በሴም ወይ አሁን እዚህ ጋር እንምጣና ዮሐንስ 3 ላይ በሱ ከሆነ መዳንን የምታገኘው ጽድቅን መንገድ እሱ ነው ካልሽ ከውሃ መወለድ ምን ማለት ነው? ከውሃና ከመንፈስ ስለሆነ ለያይተሽ ንገሪ ቻለው። እንግዲህ ከዚህ የተለያየ ነገር ልመልስ እኮ ንገሪኛ። ከውሃ መወለድ ምን ማለት? ጥምቀት አልሽ። ጥምቀት መሆኑን በምን አወቅሽ? እኔ ሁለቱንም አለያየሁም። ቅድምም ጥምቀትም እምነትም እኩል ዋጋ አላቸው። እዚህ ጋራ ደግሞ ውሃና መንፈስ ቅዱስ አንድ ላይ የሰው ልጆችን ይወልዳሉ እንጂ ውሃ ለብቻው መንፈስ ቅዱስ ብቻው ሲወልድ አላየንም። እንዲህ አይነትም ትምህርት ጥሩ ችግር የለውም። ውሃው ጥምቀት መሆኑን በምን አወቅሽ? ከምን ተረዳሽ? ምን ላይ አንበበሽ? ማን ሐዋርያስ ብሎሽ? የቱ ጥቅስ እንደዛ ደግፎልሽ? ይሄው ማርቆስ 16:16 እያጠመቃችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር ያደርጓቸው ብዙ አለ። ስለዚህ ውሃ ነው፣ ጥምቀት ጥምቀት ነው። ውሃ ማለት ከሌለ ጥምቀት ነው። አሁን ለሹ ልክ ነው። አሁን እንዳትመለሽ ወደኋላ። ውሃ ነው፣ ጥምቀት ጥምቀት ነው። እኛም የምንለው እንደሱ ነው። ውሃ ስታገኙ ጥምቀት ነው አትበሉን። ውሃ ነው፣ ጥምቀት ጥምቀት እንዳትረሱ። ይሄንን አይደለም አንቺ እንኳን አልሽ እንኳን እኔ ያላልኩት ጥምቀት የሚባለው ከውሃ እኮ ስለሆነ ነው። አንድ ሰው ሲታጠብ አልሽ እኮ በቃ አንቺ ራስሽ በአንደበትሽ የምንለው ውሃው የሚያደርገውን ነገር ነው እንጂ ያለ ውሃ መጠመቅ ስላገኘው እንቀጥል። በቃ መልሱን ሰጥተሽኛል፣ አመሰግናለሁ። ውሃ ነው፣ ጥምቀት ጥምቀት ነው። አይገናኝም ሁለቱም ነገሮች። እሺ ውሃው ግን ጥምቀት ነው ብለን እናስበው እስኪ። አሁን መልሰሽልኛል ኦልሬዲ። ግን ውሃውን ጥምቀት ነው ብለን እናስብ። አንድ ሰው ከውሃና ከመንፈስ ብቻ ይወለዳል ማለት ነው ያለ እምነት? እንደዛ ያለው ነው ኢየሱስ ለኒቆዲሞስ። እንግዲህ እምነት አያስፈልግም ማለት ነው። እምነት እኛ እንዴት ይሆናል? አሁን እኮ እኛ ታዲያ እምነቱ የት ገባ? ዮሐንስ 3 ላይ እምነት የት ገባ? ሁለቱንም እና አሁን እኮ ኒቆዲሞስን ሲመልስለት እኮ አምኗል። ኒቆዲሞስ ትልቅ ሰው ነው፣ የሚጠይቀውም ትልቅ ሰው ነው፣ ሕፃን ልጅ አይደለም። ምንድን ነው የት ቦታ ነው ያመነው? ኒቆዲሞስ አመነ የሚል ነገር ከየት አገኘሽ አንቺ? እንዴ ሌሊት እየተማረ አይደል እንዴ የነበረው? ሙሉ ክፍሉ ሲያነበው ሙሉ መጽሐፍ ቅዱስ ላይ ሌሊት እንደሚማር ነው አይደል? ከሚማረው ነገር ወይ ጉድ! ኒቆዲሞስ አመነ የሚል ማስረጃ ስጪኝ። ወይ ኒቆዲሞስ አመነ የሚል ደግሞ ፍለጋ ከምንሄድ እንደ መጽሐፍ ቅዱስ እይታ እንደ መንፈሳዊ እይታ እንዳለው ሰው ነው እያወራሁት የነበረው። እንደ አህዛብ ሆኑብኝ። አህዛብ ናቸው ሴት አለ ይሄን አምጡ የሚሉት በስጋ አይን ሳይሆን እንደ መንፈስ ቅዱስ በመንፈስ ቅዱስ መነጽር መወያየት አለብን። ስለዚህ ሌላ ጥያቄ ካለዎት ቀጥሎ፣ እኔ መልሻለሁ። ስለዚህ አህዛብ እንጂ ሌላ ሰው መጠየቅ አይችልም አይደል? ከየት አገኘሽው እምነትሽን? ኒቆዲሞስ እንዴት አመነ ብሎ መጠየቅ የሚችለው አህዛብ እንጂ አይደለም። አሁን አህዛብ ሲጠይቁ ከፈለጉ እንደ 3 ቀን በመቃብር እያለ ዓለምን ማን እየጠበቃት ነበር ይሉሃል። ይሄ ማለት አለመረዳት ነው አይደለ? መንፈስ ቅዱስ አልገለጸላቸውም እይታቸውን። ዮሐንስ 3 ላይ እኔ ባወራነው አውድ ውስጥ እምነት አያስፈልግም ካልሽኝ ኒቆዲሞስ አመነ ወይ አላመነ ወይ አልልሽም። ወይም ደግሞ ኢየሱስ እምነትን ሳያጠቃልል ለምን ውሃና መንፈስ ብቻ አለው ልሻለሁ። አሁን ልጅ ወደ ቤተክርስቲያንሽ ትርጓሜ እንሄዳለን። ቤተክርስቲያንሽ ይህን ክፍል እንዴት እንደፈታችሁ እናያለን። እኔ የምጠይቅሽም ሌላ ጥያቄ አለ። እንደው ከአንቺን ጀምር ብዬ ነው። አሁን አንቺ ይህንን እንደ መዳን መንገድ ካሰብሽው በጣም ጥሩ ነው፣ ምንም ችግር የለም፣ እንቀበለዋለን። እኛም ግን ጥምቀት የሚል ሀሳብ ስለሰጠሽው ነው ችግር የተፈጠረው እንጂ እውነት ነው። ቤተክርስቲያንሽ በፈታችው መንገድ የመዳን መንገድ ነው፣ ልክ ነው።
ገባሽ? ውሃን ብላ የሰየመችው ማንን እንደሆነ ስታቂ ያ እኛ የመዳን መንገዳችን ነው እንላለን። ያለም ዳጊ ወንድሜ እውነት እውነት እላለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር አይድንም። እምነት አያስፈልግም። ውሃውን ጥምቀት ብለሽዋል። ያው ጥምቀት መጨረሻ አስተካክልሻል። ግን ውሃው ጥምቀት ከሆነ ይኸውልሽ እኔ እናት አሁን ክርክሩን ታዩና ውሃው ጥምቀት ከሆነ መንፈስ ቅዱስ ነው። ኦኬ ያርፋል ውሃው ላይ ያልሽኝ ጥሩ። እምነቱ ሴት አለ ነው የምልሽ። ስለዚህ አንድ ሰው ተጠምቆና መንፈስ ቅዱስ ብቻ አርፎበት ይድናል እያልሽኝ ነው እንዴ? እምነቱም እኔ እኮ አሁን እምነት አያስፈልግም ብያለሁ እስካሁን ከገባ አላልሽም። ግን የት አለ ኢየሱስ እዛ ጋር እንዴት እምነትን ሳይናገር ጥምቀትና መንፈስ ቅዱስ ብቻ እንዴት አለ ነው የምልሽ እኮ። ስለ እምነት ማዳን ደግሞ የሚያወራበት ከጥምቀት ጋር ማርቆስ 16:16 ጥምቀትና እምነት እኩል ዋጋ እንደሚሰጣቸው እኩል መዳን እንደሚያስገኝ። ኒቆዲሞስ ምን ማድረግ ነው ያለበት መሰለሽ? የኢየሱስን ትምህርት ይዞ ይሄድና ማርቆስ ላይ ደግሞ ሄዶ ትምህርት የሚለውን ወይ እምነት የሚለውን ማግኘት አለበት። የራሱ ጉዳይ እያልሽኝ ነው። እሱ የኒቆዲሞስ ፋንታ ነው። ከፈለገ ከመስማት ነው። እምነት ከመስማት ነው የሚመጣው። ትምህርቱን እየተማረ ነው። ነገረ ድነት እኮ እያስተማረው ነው ጌታ መድኃኒዓለም ራሱ ኒቆዲሞስን እያስተማረው ነው። ከዛ ካመነ በኋላ ልክ እንደ ጃንደረባው ራሱ አጥምቁኝ ይላል እንጂ የግድ ማርቆስ 16:16 ለእኔና ለእርሶ ነው የተጻፈው። አምኗል ወይ ነው የምልሽ? ኒቆዲሞስ አምኗል? ኧረ በመድኃኒዓለም እሺ፣ አሁን ስለ እኔ ጠይቁኝ። ስለ ኒቆዲሞስ ማመን ደግሞ ስለ አንቺ ቤተክርስቲያን ልንገርሽ። ቤተክርስቲያንሽ ውሃ የሚለውን ምን አለችው? አንቺ ጥምቀት አልሽው። ቤተክርስቲያንሽ ምን አለች? ቤተክርስቲያን ምን አለች? እንግዲህ ቤተክርስቲያንን ሂደው ይጠይቁ። እኔ ግን እንደ አንድ ግለሰብ ስለ ሃይማኖት ስመሰክርልዎት መጽሐፍ ቅዱስ እየጠቀስኩ መልሻለሁ። በዛ ላይ መተማመን ነው ያለብን። ስለዚህ አንቺ የምትይው የግልሽን ነው ማለት ነው እንጂ ቤተክርስቲያንሽን አይደለም ማለት ነው። ይህ መምህር አይደለም እኮ ታዲያ አንቺን መጠየቅ ቤተክርስቲያንሽን መጠየቅ ያህል እኮ ነው። ቅድም የቤተክርስቲያንሽን ትምህርት አይደለም እኔ ለምጠየቅ። ስለዚህ አንቺና ችግር እኮ የለውም እኮ ይለያያል ካልሽኝ መለያየት ሳይሆን ቤተክርስቲያን ስንዱ መቤት ናት። እኔ ግን ደካማ ስለሆንኩ ልሳሳት እችላለሁ። እኔ እንደ ግል ነው ማየት ያለብዎት እንጂ እንደ ቤተክርስቲያን ወክዬ ነው እንዲ አሁን እየተወያየሁት። ይሄማ አይሆንም። መምህራን ናቸው ቤተክርስቲያን ወክለው የሚያስተምሩት። እኔ ግን እንደ ምእመን አሁን እርስዎ እኔ አንቺና ቤተክርስቲያን ማን ነው ልክ እንዴ? ቤተክርስቲያን ስንዱ መቤት ናት። ስለዚህ የቤተክርስቲያንሽን ዶክመንት ብናሳይሽ ቤተክርስቲያን ያለችውን ትቀበያለሽ ወይስ አይ ለረጅም ዘመናት ይሄንን ነገር ጥምቀት ብዬ ይዤዋለሁ ዛሬ ድንገት የቤተክርስቲያንን መረጃ ስላሳየኝ አልለውጥም ትይኛለሽ? ጠላት ይጸጥ ይበል። አዋሪኝ ህፃናት ልጆቼ ተነስተው ነው እና ምንም ጸጥ የሚያስብል ነገር የለም። ሙሉ ሆኜ እየመለስኩልዎት ነው። እኛ ልንገርሽ፣ ቤተክርስቲያንሽ ውሃ የሚለውን ወልድ ብላን የፈታችው፣ መንፈስ ቅዱስ የሚለውን መንፈስ ቅዱስ፣ መንግስት የሚለውን እግዚአብሔር አብ ብላ ፈተዋለች። ልክ ነች? ምን ውሃውን ወልድ ወይም ራሱ ኢየሱስ ብላ ማለት ነው። ምን ላይ ነው ይሄ የተጻፈው? እስኪ ያሳዩ መረጃውን። ከትንሣኤ ካየሽ በኋላ ትቀበያለሽ። ክርስቲያን ማሳተሚያ መረጃ ያለ ከዛ ላይ ትንሣኤ ብርሃን የሚባል ማተሚያ ቤት የላችሁም? ትንሣኤ ብርሃን የሚባል ማተሚያ ቤት የላችሁም? ማተሚያ ቤትሽንም አታውቂውም? ቆይ ግድ እሱ ለእኛ ተይል አለ። ትንሣኤ ብርሃን ቤተክርስቲያን ማተሚያዋ የግሏ ትንሣኤ ብርሃን አይደለም ስሙ። ወይኔ እናት ነገርኩሽ። እንገርሽ ስሙን ሌላ ጊዜ ምንድን ነው የሚለው? አሁን የያዙት እንደሱ ነው የሚባል በኮንፊደንስ ከሆነ የምታደርግ። እሺ አንዴ እኔ እየነዳሁኝ ነው። ሜርሲዬ አለሽ ወይ? ልላክልሽ መረጃውን ታሳይልኛለሽ? ግሪን ስክሪን ለማድረግ ምናምን ማን የሚለውን እንትናም ሰሌም ካለ ይችላል። ሰሌ ጋርም አለ። አይሮን ነው ማን አለ? እኔ ወይስ ቆም ትልሻለሁ። ቤካዬ ትችላለህ? ታሳያታለህ? እስከዛ ሌላ ጥያቄ እዚሁ ስልክ ላይ ስለሆንኩኝ ማለት ነው። ትንሣኤ ዘጉባኤ ነው። እሺ ቤካ አለ። ቅድም ያልሽው ግን ትንሣኤ ዘጉባኤ አይደለም ያልሽው ቅድም መጽሐፍ ነው ግን። እሺ ሌላ ችግር የለም። ጎበዝ እንደዚህ አስተካኪ ጎበዝ። እንደዚህ የምታስተካኪማ ከሆነ ብዙ እንማማራለን ማለት ነው። ተባረክ እኮ የሚያሳዩበት መረጃ
ትርጓሜው ላይ የማይ የሚለውን ላሳያት ፈልጌ ነው። ምናልባት መሪም ከተመቾት ይችላል። አንደምታው ላይ ማለት ነው። አዎ ኦኬ። እስከዛ ድረስ ላውራት። የምትጠመቁት በ80 ቀን አንቺ ሴት ስለሆንሽ ማለት ነው። ለምንድን ነበር ምክንያቱ? አሁን ያልኩሽን አሳይሻለሁ። አንድረሳው ለመልበስ። ኦኬ ምን ማለት ነው? መድኃኒዓለም መልበስ ማለት አዋስኛል። ዳጊ ወንድሜ ሲመለስሎት እዛው ላይ ነው እንዴ ጥያቄ የሚፈጥሩት? ሌላ ጥያቄ ነው መጠየቅ ያለበት። መድኃኒዓለም መልበስ ምን ማለት ነው? አንድ ሙስሊም እንደዚህ ብሎ ቢጠይቅሽ ምን ብለሽ ትመልሽለታለሽ? ሙስሊምነቱ ነው። ለእርሶ ግን መጽሐፍ ቅዱስን አንብቤ ያለው ላሉ ልሽ በእናትሽ ክርክሩን ታዩና እንማማር። መድኃኒዓለምን መልበስ ምን ማለት ነው? በቃ እስቲ ቀን ሆነሽ መልሺ። መልሱን ስለማታውቂው ነው አውቃለሁ፣ ግን ኢትስ ኦኬ። ካላወቅሽ ደግሞ እንማማራለን። አንቺው ያመጣሽው ነገር እኔው እያስተማርኩሽ እንቀጥላለን። እንማማራለን። ለምን ታዲያ መድኃኒዓለም መልበስ ብለሽ በእርግጠኝነት እንደዛ መለሽ? ታዲያ የማታውቂው እሺ ኦኬ። መድኃኒዓለም መልበስ አይደለም ቤተክርስቲያንሽ የምትለው። ቤተክርስቲያንሽ የምትለው ልጅነትን ያገኛል ነው። ልጁ የሚጠመቀው በ40 ቀን፣ ልጅቷ የምትጠመቀው በ80 ቀን የእግዚአብሔርን ልጅነት እንዲያገኝ ትላለች። ትክክል ነኝ? መልሱ አይደለም? የሥላሴ ልጅነት በ40 በ80 ቀን ጥሩ። አንቺ 80 ቀን ማለት ስንት ቀን እንደሆነ አውቀሻል? ከ2 ወር በላይ ነው አይደል? ካልተሳሳትኩ 2 ወር 60 ቀን ነው። ሲደመር 20 ቀን 80 ቀን ይሆናል። 2 ወር ከ20 ቀን ሙሉ የማን ልጅ ነበር እስክትጠመቂ ድረስ? ልክ ስትጠመቂ የእግዚአብሔር ልጅ ትሆኛለሽ ይላል ቤተክርስቲያንሽ። ከዛ በፊት የእግዚአብሔር ልጅ ነኝ ካመኑ እኮ ነው የተወለድኩት። ኪዳንን ከተቀበሉ ቤተሰቦች ነው የተወለድኩት። መሞትም አለበት። ስለዚህ በ40 ቀን 80 ቀን ሳይሞላ ብቻ ብትመልሽልኝ ሰው አናሰለችም። ከስር ብዙ ከኛ በላይ የሚያሻሉ ሰዎች ስላሉ ቴንኪው ስለመለስሽልኝ። አሁን አጠር አድርጌው ነው እንጂ መልስ እየመለስሽ ነው። በጨዋ ደንብ እየመለስሽ ነው። እግዚአብሔር ይባርክሽ። የመለስሽልኝ ስወልድም የእግዚአብሔር ልጅ ነኝ ብለሽኛል። ስለዚህ የእግዚአብሔር ልጅ የሆነችውን ማን ነበር ስምሽ? ወለተን የእግዚአብሔር ልጅ ሊያደርጉን ያጠመቋት ማለት ነው አይደል? ወለተ ሰንበት ነው ስሜ። እሺ ወለተ ሰንበት። ይቅርታ ተቆርጦ ነው የሚታይ ለኔ። ወለተ ሰ ብቻ ነው የሚታይ። ያሾፍኩ እንዳይመስልሽ ነው ሰኔ ተውኳት። እሺ ወለተ ሰንበት ስትወለድ የእግዚአብሔር ልጅ ነበረች። ግን ለማንኛውም ብለው እንደገና 80 ቀን ላይ የእግዚአብሔር ልጅ ለማድረግ አጠመቋት ነው እያልሽኝ ያለሽው ወይስ? አይደለም፣ እንደሱ አይደለም። ይሄ የእርሱ ሀሳብ ነው እንጂ ቅድም ጠቅሼዋለሁ። የአብርሃምን ምሳሌ አምጥቼ ኪዳን ለመቀበል አንድ ሰው ያመነ የተጠመቀ ይድናል የሚለውን ነገር መፈጸም አለበት። ሚስጥራትን መፈጸም ስላለበት ነው። እኛ በሚስጥራት ስለምናምን ሚስጥራትን እያስፈጸሙኝ ነው እንጂ አይ አልነበረችም የእግዚአብሔር ልጅ አሁን ትሁን ተብሎ አይደለም። ሚስጥራትን መፈጸም አለብኝ። ስለዚህ አንዱ ሚስጥር ምንድነው? ጥምቀት ነው። ጥምቀቱ ደግሞ የሚደረገው ለምንድን ነው? የእግዚአብሔር ልጅ እንድትሆኚ ነው። የእግዚአብሔር ልጅ ሊያደርጉ ወይም ደግሞ የእግዚአብሔር ልጅን ሚስጥር በማስፈጸም የእግዚአብሔር ልጅ ሊያደርጉ አጠመቋት ማለት ነው። ተሳሳትኩ? ለመዳንም ልጅነትም ለማግኘትም እንደ ቃሉ ነው እኮ። አሁን እኮ ያመነ የተጠመቀ ይድናል ካለ መጠመቅም ያድናል ማለት ነው። ስለዚህ እኔ ሳልጠመቅ ድኛለሁ ብዬ ማለት አልችልም። ምክንያቱም ለመዳን ምን ተብያለሁ? ማመንና መጠመቅን ሚስጥር አድርጌ እንድፈጽም ታዝዣለሁ። አሁን ያልሽው ምንድነው? ካልተጠመቅኩ አልዳንኩም ብለሽ ነው የምታስቢው አይደለ? የውሎት ለመዳን ጌታ መድኃኒዓለም ሰው ሳይሆን አንቺ የተናገርሽው እኔ ሌላ ነገር በል አስተካክዬ ልመልስሎት። አንድ ሰው እግዚአብሔር ያዘዘውን ስለተሳሳትሽ ነው የምታስተካክዪው ወይስ ምንድን ነው? እንጂ የተሳሳቱ አሁን እንደ መንጃ ፈቃድ ጥያቄ እንድሳሳት አድርገው ሳይሆን መጠየቅ ያለበት መጽሐፍ ቅዱስን መረዳት አለብን። መጀመሪያ ምንድን ነው አንድ ሰው ለመዳን ምን ማድረግ አለበት ከሚለው አንዱ ምንድን ነው? መጠመቅ ነው። ስለዚህ ይሄ ትእዛዝ የተሰጠን ተጠምቄ ስጋ ወደሙ ተቀብዬ እድናለሁ፣ አባል እሆናለሁ ማለት ነው። የቤተ ክርስቲያን አባል አለቀ። ይሄ ነው መልሱ። በጣም ረጅም እያደረግሽ ነው የምትመልሽው። እኔ አንቺንም ላለማስለፋት ሰውም እንዳይሰለች ነው ወደ ፖይንቱ ማወራው። አንቺ የተጠመቅሽው አንደኛ አሁን ደግሞ የጨመርሽልኝ ምንድነው? ለመዳን የሚል ጨመርሽልኝ። መጀመሪያ ክርስቶስን ለመልበስ ነበረ፣ እሱን ትርጉሙን አላወቅሽውም። እኔ በሰጠሁሽ ደግሞ የእግዚአብሔር ልጅነት ለመቀበል ተስማማን። አሁን ደግሞ ለመዳን የሚል አመጣሽ። ጥሩ
እዚህ ላይ ከደረሰን አሁን እንቀጥል። ለመዳንን ደግሞ እንያዝ። እስከ 80 ቀን የእግዚአብሔር ልጅ ነበር። የእግዚአብሔር ልጅ እየተባለ ያልዳን አለ እንዴ በምድር ላይ? ህፃናት ተነሱ። አሁን እስካሁን ጥሩ ነበርና እስካሁን ይነሳሉ። ልክ ነሽ። እዚህ ጥያቄ ላይ ብዙ ነው የሚነሳው። አዋቂም ሊነሳ ይችላል። አልፈርድብሽም። እስከ 80 ቀን አይ ነው አልፈረድኩብሽም። እስከ 80 ቀን እስከ 40 ቀን እኮ የሚለውን ጥያቄ እስከ 80 ቀን እግዚአብሔር ልጅ ነሽ አይደለም። 80 ቀን ላይ የተቀመጥሽው ለመዳን ነው። ዳጊ ወንድም እንደው እስከ 80 እስከ 40 ቀን የሚል ጥያቄ መጽሐፍ ቅዱስ ውስጥ እኮ የለም። አንድ ሰው ስለመዳን ነው አሁን እያወራን ያለ ነው። መራችሁማ እየተዋችሁት መጣችሁ እኮ የለም ማለትም ጀመራችኋል። 40 80 የለም ማለት ጀመራችኋል። እግዚአብሔር ያክብርሽ። ጥሩ ነው። አንቺ ጥሩ ነው ነው ያልኩት ወንድም። የእርሱ አጠያየቅ ዘይቤ አንድም ሐዋርያ አንድ ሰው ለማዳን ሲፈልግ ትምህርት ሲሰጥ ወይም ወንጌልን ሲያስተምር እንደዚህ አይነት ጥያቄ እየጠየቀ አይደለም። መዳን ያለበትን መንገድ ሁሉ ያሳየዋል። ሚስጥራትን አንድም ሐዋርያ በ40 ቀን በ80 ቀን አጥምቆ አያውቅም። አሁንም ልክ ነሽ። በጣም አንድም የተሳሳትሽ አይደለም። አሁን ተከታታይ ትክክል እያወራሽ ነው። ወደ ጥያቄ ፖለቲካ ኖ ጥሩ ካረግሽማ ጥሩ አረግሽ ማለት አለብኝ። እኔ እናት ቆይ አንዴ ወደ እንድምታው ከመሄዳችን በፊት እቺ መልሽልኝ። በ80 ቀን የምትጠመቀው መዳን ስላለብኝ ነው አልሽኝ። ኦኬ እስከ 80 ቀን አልዳንሽም ወይ እንዳለልሽ የእግዚአብሔር ልጅ ነኝ አልሽ። የእግዚአብሔር ልጅ ሆኖ ደግሞ ያልዳነ የለም። ትንሽ አልተምታታም? ታምርሶ ፖለቲካ አረግ። ስለዚህ የእግዚአብሔር ልጅ የሚባል ያልዳነ አለ ማለት ነው ወንድሜ። ቆይ ስለዚህ የእግዚአብሔር ልጅ የሚባል ያልዳነ ፍጥረት አለ ማለት ነው። አሁን እኮ እርስዎ ነው እሱን የሚያመጡት እንጂ እግዚአብሔር ስላልተጠመቃችሁ ካላመናችሁ ካልተጠመቃችሁ አትድኑም ካለ እንደ እግዚአብሔር ነው መናገር ያለቦት እርስዎ እንጂ ዘርዘር እያደረጉ ጥያቄውን እዛ ላይ መፍጠር አይችሉም። ይሄ እንደ ፖለቲካ ነው። እንደ እግዚአብሔር እንኳን መናገር አልችልም። አም ሶሪ እንደ እግዚአብሔር ተናገር ያልሽውን እንለፈውና ኢትስ ኦኬ። እንደ ዳጊ ነው መናገር የምችለው። 80 ቀን ላይ የምትጠመቂው ልጅ ብደጋግሚኝ አልተውም። እውነታው እዚህ ጋር ነው ያለው። ችግሩ ያለው እዚህ ጋር ስለሆነ እኔ እናት በአክብሮት ስሚኝ። ግዴ ልጅ ጠቅምሻል። አሁን ብሽሽቅ ይመስልሻል፣ የሆነ ነጥብ ለማስቆጠር ይመስልሻል። ግን አይንሽ በየሰከንዱ እየተከፈተ ነው። አይ ቴል ዩ በጣም ጌታ እየረዳሽ ነው፣ እየደረሰልሽ ነው። እውነት ከኔ ተነሳ ጌታ ጸጋ እያበዛ እግዚአብሔር ጸጋ የተነሳ አሁን ስለ አይን ራስሽ ወይኔ እናት ግድ የለሽም። ክርክሩ ስለመዳንና ስለ ጥምቀት ነው አይደል እያወራን ያለነው። ቱ ዘ ፖይንት ቤተክርስቲያንሽ ምን ብላሻለሽ መሰለሽ? 80 ቀን ላይ 40 ቀን ላይ ወንድ ልጅ 80 ቀን ላይ ሴት ልጅ የእግዚአብሔር ልጅነትን እንድታገኝ ነው ብላለች። እውነት ለመናገር ግን የእግዚአብሔር ቃል የት ቦታ ምን ክፍል ላይ እኔ እነግርሻለሁኝ ልጅነት እንዴት እንደሚገኝ አሳይሻለሁ። በደንብ ጠይቀሽ እንዴት የእግዚአብሔር ልጅነትን በምን እንደሚገኝ የእግዚአብሔር ልጅነትን በምን እንደሚገኝ እኔ በጥቅስ አሳይሻለሁ። ቤተክርስቲያንሽ ኒቆዲሞስ የነገረውን እውነት እልሃለሁ ሰው አታቋርጭው። ለምን እንዳልተናገርኩ አድርጎ ያወራሉ። ታዲያ እኔ ያሳይሻለሁ። እሱ ሲያቆም ትቀጥያለሽ እኮ አሳይቻቸዋለሁ ማለፍና ወደ ሌላ ጥያቄ። አሁን እስካሁን ወደ ስራ አልገባንም እኮ እህታችን። አንቺ ቆይ እሱ ሲጨርስ ቀጥ ሲልሽ ታወሪያለሽ። ምንም እያፈንሽ አይደለም፣ ማውራት ትችያለሽ፣ ግን አታቋርጭው። እሺ ችግር የለም። ወለት ሰንበት መረዳት ያለብሽ ነገር አንድ ነገር ምንድን ነው? የእግዚአብሔር ልጅነት ከየት እንደሚገኝ እኔ ከእግዚአብሔር ቃል እሰጥሻለሁ፣ ክፍሉን እሰጥሻለሁ። ሰዎች እንዴት የእግዚአብሔር ልጅ መሆን እንደሚችሉ። ኦኬ አንደኛ ቤተክርስቲያንሽ ግን በ40 ቀንና በ80 ቀን የእግዚአብሔር ልጅነት እንደምታገኝ በጥምቀት ነግራሻለች። ውሸት ነው። ለምንድን ነው መሰለሽ? ከዛ ቀን በፊት የማን ልጅ ነበርሽ የሚለው ጣጣ ምላሽ የማያገኝ ነው። ከዛም ቀን በፊት የእግዚአብሔር ልጅ ነሽ፣ ባትጠመቂም የእግዚአብሔር ልጅ ነሽ። አሳይሻለሁ። ያልተጠመቁ የእናንተ ቤተክርስቲያን አማኞች በጠቅላላ ባይጠመቁም ቢጠመቁም የእግዚአብሔር ልጅ መሆናቸውን ሌላ መጽሐፍ መረጃ ከፍቼ አሳይሻለሁ። አሁን መጀመሪያ ዮሐንስ 3 ላይ እንሄዳለን። ከዛ በፊት ግን አይንሽ እንዲከፈት የምፈልገው ከራስሽ ምላሽ ምን ሆኜ ነው የራሴ ምላሽ ከራሴ ጋር የሚጋጩ ብለሽ ጥያቄሽ ምላሽ እንድትመረምር የማደርገው ምንድን ነው መሰለሽ? ለመዳን ነው ያልሽው ነገር ውሸት ነው። የእግዚአብሔር ልጅ ሆኖ ያልዳን የለም። እስከ 80 ቀን እኔ እግዚአብሔር ልጅ ነሽ በሚለው እስማማለሁ። ህፃናት የእግዚአብሔር ልጆች ናቸው፣ የእግዚአብሔር ንብረት ናቸው። እኛ የእግዚአብሔር አይደለንም ልልሽ አይደለም፣ ግን እኛ ፈቃድ ስላለን አለመሆን እንችላለን። ለእግዚአብሔር ቢሎንግ አለማድረግ እንችላለን ካላመንን። ግን ማመን የማይችሉ ህፃናት የጠንቋይም የእስላምም የምንም ልጅ የእግዚአብሔር ልጆች ናቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ብሎ ኤክስክሉሲቭሊ ልጆችን ጠርቷል፣ የራሱ አድርጓቸዋል፣ መንግስቱ እንዲወርሱ ፈቅዶላቸዋል። ስለዚህ የመለሽልኝ መልስ እስከ 80 ቀን ያለው ትክክል ነሽ። ችግሩ የሚመጣው ከ80 ቀን በኋላ ነው።
ከ80 ቀን በኋላ የምትጠመቂው የእግዚአብሔር ልጅ እንድትሆኝ ነው ሲሉሽ እንዴ እስካሁን ምን ነበርኩ? አንደኛ ጥያቄ። ሁለተኛ እንድትድኝ ነው ሲሉሽ እንዴ እስከ 80 ቀን እኮ የዳንኩ ነኝ እኮ ነው ኦልሬዲ። ምክንያቱም የእግዚአብሔር ልጅ ሆኖ ያልዳን የለም የሚለውን ጥያቄ ብትጠይቂ ደስ ይለኛል። ይህንን ክርክር ስለማልፈልግ ቀስ ብለሽ እንድታብላዩ ስለምፈልግ ተሸንፈሃልን ብለሽ አስቢው። እኔ ችግር የለውም ማሸነፍ መሸነፍ ላይ አይደለም ያለሁት። አንድ የመጨረሻ ጥያቄ ጠይቅሽ ወደ መሪ ጌታ እንሄዳለን። ከተጠመቅሽ በኋላ ሜሮን ከተቀባሽ በኋላ ቁርባን ወስደሻል? ወለተ ሰንበት? አዎ ኦኬ። ያቆት የለም ያቆት እንደግኛል። አንዴ ችግር የለም ይቅርታ። ቁርባን ማለት ምን ማለት ነው? ባጭሩ አስረጅ። ምንና ምንድን ነው? እኛ ቁርባን በሚባል ነገር አናምን። በጌታ እራት ነው ምናምን። ያው በአንቺ ቋንቋ ላዋራሽ ብዬ ነው። ግን በአንቺ ቋንቋ ቁርባን ስትሉ ምንና ምኑ ነው? ቅዱስ ስጋውና ቅዱስ ደሙ ነው። ነፍስ የተለየው መለኮት የተዋሃደው። አታብራሪው። ቴንኪው አመሰግናለሁ። ቅዱስ ስጋና ቅዱስ ደሙ ነው አይደለ? አዎ እሺ ቴንኪው ተባረኪ። በ80 ቀን ደሙን ወስደሻል? ሰጥተውሻል? ቅዱስ ደሙን የወሎት በ40 በ80 ቀን ስጋና ደሙን ተቀበለናል እኮ። አያናገርኩሽ አንዴ መልሽልኝ እባክሽ። በጣም ከይቅርታ ጋር እባክሽ መልሽልኝ። በ80 ቀንሽ ደሙን ወስደሻል ወይ? አዎ 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 አዎ። ቴንኪው አመሰግናለሁ። ቴንኪው። እሺ ስጋውን ወስደሻል በ80 ቀንሽ? አዎ 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 አዎ። የ80 ቀን ልጅ ምግብ መብላት ይችላል? አዎ። የ80 ቀን ልጅ የብስቱን ስጋውን መውሰድ ይችላል? አዎ። አንቺ ድንቅ ሴት ነሽ። በጣም በጣም ድንቅ ሴት። የሚሳነው ነገር የለም። ለእግዚአብሔርማ የሚሳነው የለም። ለ80 ቀን ልጅ እኮ ነው የሚሳነው። ለ80 ቀን ልጅ ግን የሚሳነው ነገር አለ። እሱም መብላት። የሚሳነው ነገር የለም ወንድሜ። የ80 ቀን ልጅ የእግዚአብሔር ልጅ ነው ማለት እግዚአብሔር ነው እንዴ? ለእግዚአብሔር የሚሳነው የለም። ለ80 ቀን ልጅ ግን የሚሳነው አለ። እሱም መብላት ነው። እኛ እኮ የምንቀበለው ለእግዚአብሔር የሚሳነው ነገር ስለሌለ እንጂ ሰው ስለሚሳነው እግዚአብሔር ነው የማይሰነው። የምንቀበለው እግዚአብሔር ነው እንዴ? ይቅርታ እኔ እኮ ሰው መስሎኝ ነው እኮ። የወሰደው እኮ ሰው ነው። ሰው ደግሞ በ80 ቀን ሊበላ አይችልም። የሰጠን እግዚአብሔር እኮ ነው። እሱ የሰጠንን ነገር በስጋና በደማችን ማዋሃድ አይሳነውም እያልኮት ነው። ጥሩ ነው፣ እናመሰግናለን። ለማንኛውም ገብቶሻል። ዛሬ 2-3 ነገር ባንዴ ተመረሻል። ይሄን እንደ ክርክር ካንቺ ጋር አልቀጠልም። ያው ህሊና ጋር አንዳንድ ሰው ህሊናውን በተጨፍልቅ ካረገ መብቱ ነው። በራሱ ህሊና ማንም አይከለክለው። ወደ መረጃው እንሂድ። ዮሐንስ 3 ላይ መሪጌታ ላስቸግሩት ጻናለቻት እና በ80 ቀኗ እንጀራ በልታታለች። እስኪ ትመልስልን ነው። እነሱ ይበላል። እግዚአብሔር የሚሳነው የለም እኮ አለች ሰላም። እግዚአብሔር የሚበላላቸው ለነሱ መሰለኝ አላውቅም። ለሎቱ ስብሐት ክፉ አታናግሩን። እሺ መሪጌታ እንደምታውኑ ባኩትን ያሳዩን። አላ እሷ እንዲነበባት ነው። እኔ ያለኝ እጅ ላይም አለኝ። እሺ ላስቸግሩት መሪጌታ ቦታውን በጣቱ እየጠቆመ ያነቡላታል። እሺ ይታይሻል። ወለተ ሰንበት ዘጉባኤ ነው የታተሙ የያዙት መጽሐፍ የቤተ ክርስቲያን ነው እኮ ትንሣኤ ዘጉባኤ መታተም አለበት። ከዛ መግዛት ነው ያለበት እርሶ ወደፊት ሲጓያዩ። ከዛ ካልሆነ ትክክለኛ ነው ብዬ አልቀበልም። ከመልከሙ በፊት ትንሣኤ ዘጉባኤ የታተመ አንድምታም ሊሆን ይችላል፣ ድርሳናትም ሊሆን ይችላል። ከዛ ነው እኔ የምቀበለው። እሺ እኔ አሁን ለምሳሌ ቆይ አንዱ ደግሞ እዛኛው ሊሆንና ከጀርባው ይሄ አይ እንትን አለ እኮ ይሄ በተስፋ ገብረ ሥላሴ የሚታተማል በሁሉም። መጽሐፉ ግን ማንም ቢሆን ሊነካው አንዲት ፊደል መሰረዝም መደለዝም አይችልም። የኢትዮጵያ ያወቁ ግብጽ ለ160 ዓመታት እኮ ኢትዮጵያ ጳጳሳት መሾም አትችልም ብላ በስራዋ አስገብታ 318 ሊቃውንት አዘዋል ብላ ብዙ ነገር በስራዋ የሚገባ ነገር አለ። ስለዚህ ለእርስዎ ካለሽ አውጪ ላምብልሽ ቆይሽ ካለሽ አውጪው ልዩነት አለው የምትይ ከሆነ ይኸው እንደዚህ ይላል። ቁጥር 5 ላይ ይኸው ቁጥር 5 ላይ ወይቤሎ አማን አማን
አማን አማን እብለከ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ እይክል በወይአ ውስተ መንግሥተ እግዚአብሔር። ልደቱን ነግሮት መወለጃውን አልነገረውም ነበርና ሁለተኛ ከአብራከ መንፈስ ቅዱስ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ካልተወለደ መንግሥተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ። ሦስትነቱን በዚህ ነገረው። ምን ብሎ? እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግሥተ እግዚአብሔር ብሎ እግዚአብሔር አብን። እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከግዙፍ ሥጋ የተወለደ ግዙፍ ነውና ይክል ላለው ወዘተወልደ እመንፈስ መንፈስ ውእቱ፣ ከረቂቅ መንፈስ ቅዱስ የምትወለድ ነፍስ ረቂቅ ናትና እመንፈስ ላለው ብሎ ይሄዳል ማለት ነውና፣ ስለዚህ እማይ ያለው ወልድን፣ መንፈስ ቅዱስ ያለው ራሱ መንፈስ ቅዱስን ሆኖ መንግሥተ እግዚአብሔር ያለው ደግሞ መንግሥተ ሰማያትን እንደሆነ ተናግሮታል። እንዳየሽው ነው መረጃውን የምትጠራጣሪ ከሆነ ምንም ችግር የለውም። ያው እዚህ ቤት እንዲህ ኦፊሻሊ ነው የምናሳየው ያለንን መረጃዎች። ምክንያቱም ነገ ቤት ከፍተው ሐሰተኛ መረጃ ሲያሳዩ ነበረ ብለው እንዲያሳዩን፣ እንዲሞግቱን፣ ቻሌንጅ እንዲያደርጉን እንዲህ በአደባባይ ነው ትፍትፍ ያለ ነገር አናደርግም። እንዳየሽው መረጃውን ቀርቧል። አንቺ ነሽ ቤተክርስቲያኒቷ ትክክል። ቤተክርስቲያኒቷ ናት ስንዱ እመቤት። ዳጊ ወንድሜ ሁሌም ተናግሬያለሁ። እኔ ግን ከእርስዎ ጋር እየተወያዩ የነበሩት መጽሐፍ ቅዱስ ነው። መልስ የሰጡትም መጽሐፍ ቅዱሳዊ ነው። ስለዚህ እዚህ መምጣት እኮ አይጠበቅብንም። እዛው መተማመን እንችላለን መጽሐፍ ቅዱስ ላይ ብቻ። ኦኬ፣ መጽሐፍ ቅዱስን ነው በአንደምታ የተረጎመችው። ስለዚህ ቁርአንን አይደለም በአንደምታ የተረጎመችው። ስለዚህ ይሄ የቤተክርስቲያኒቷ የመጽሐፍ ቅዱስ ትርጓሜ ነው። ይህንን አለመቀበል ማለት መጽሐፍ ቅዱስንም እንደ አለመቀበል ነው የሚቆጠረው በአንቺ ቤተክርስቲያን። ስለዚህ እኮ አላልኩም አንድም እያሉ ሌላም አንድም ብዙ ሚስጥራት አንድም እየተባለ ይቀጥላል። ያ ማለት መጽሐፍ ስለዚህ ቤተክርስቲያንሽ አንድም ብላ የተረጎመችው ነገር ትክክል ነው። ከአንቺ በላይ ቤተክርስቲያኒቷ ልክ እንደሆነች መጀመሪያ ቆይ እኔ ናት እንዳትደክሚ ዳጊ ወንድሜ። አንድም ማለት መጽሐፍ ቅዱስ ልክ አይደለም ይሄ ልክ ነው ማለት እኮ አይደለም። መጽሐፍ ቅዱስ እንዲህ ይላል አላለችማ ቤተክርስቲያኒቷ። መጽሐፍ ቅዱሱ ልክ አይደለም እኔ ልክ ነው እያለች አይደለም። ይኸውልሽ አንጫጫ ስታደክሚ ነው መሀል ላይ የምገባው እንጂ ችግር የለም፣ አዳመጡ ችግር የለም። አሁን መሰልሽ የቀረበው መረጃ የኔ አይደለም። እኔ ቅሬታ ካለብሽ አንድም ሁለትም ሶስትም ማለቷ ምናምን የሚለው እኔ አይመለከተኝም እኮ። ቅሬታ ካለብሽ ቤተክርስቲያንሽን ነው የምታናገሪው። ለምን እንደዚህ ያልሽ? እኔ እዛ ሄጄ ጥምቀት ነው እያልኩ አንቺ በዚህ በኩል ወልድ ብለሽ ለምን ታዋርጅኛለሽ ብለሽ ቤተክርስቲያንሽ መጠየቅ አንቺ ነው። አንድም ብላ እኮ ነው ግን የፈታችሁ። ሶስትም ማለቷ ነው። አራት እኔ አይገባኝም እኮ። ስንትም ብላ ትፍታው። እኔን አላማከረችኝ ስትፈታው። ስለዚህ በአጭሩ ከአንቺ ጋር አንቺና ቤተክርስቲያንሽ ማች አላደረጋችሁም። አንቺ ጥምቀት ስትይ እሷም ተከትላሽ ጥምቀት አላለችም። ስለዚህ ሌላ ጊዜ መልሰሽ አትጠቀሚው። ወይ ደግሞ መምህራኖችሽን ሄደሽ አናግረሽ ወይ መጽሐፉን የማስቀየር አቅም ካለሽ አስቀይረሽ ወይ ሌላ ሶስተኛ አራተኛ እንደምታ ካለ እሱን ከያዝሽው በኋላ ይሻልሻል። ለጊዜው አንቺ ብቻሽ ነው እያሻለሽ። አንድም እየተባለ ብዙ ነገር ሚስጥራት ምጡቅ ባለምጡቅ አይምሮ አንድም እያለ ያባዘዋል፣ ቃሉን ያረበዋል እንጂ ያ ማለት የመጀመሪያው ቃል ልክ አይደለም ማለት አይደለም። ስለዚህ ቤተክርስቲያን አንድምታን ስታመጣ ላይ መጽሐፍ ቅዱስ ልክ አይደለም ሳይሆን አንድም እያላቸው ተረዱ ነው። መጽሐፍ ቅዱስ እንደዚህ አርጋ እንግዲህ እንደሱ ከሆነ አንቺ ከሐዋርያት ከፈለግሽው ከቤተክርስቲያን ከቸርች ፋደርስ ከፈለግሽው ውሃውን ጥምቀት ብሎ የፈታ እስኪ አምጪልኝ መረጃ። አሁን አንድም ሁለትም ሶስትም እና አራትም ድረስ ሄድልሻለሁ ብሎ የፈታ እስኪ አምጪልኝ። አታመጭም አንቺ መረጃ አታመጭም። ቆይ ልንገርሽ፣ ብቻሽን ውሃ ጥምቀት ነው ያልሽ ሴት ነሽ። ዳጊ ወንድሜ የትርጉም ምን አስቀራወጠኝ ብለው ነው እዚሁ መጽሐፍ ቅዱሱ ጋር በሰማንያ ያህሉ ሰው ጋር ልወያይም እንዴ? ለምን የትርጉም ፍለጋ ቅንውጥና ምን ያስፈልጋል ብለው ነው። መተማመን ካለ እንደምታ ላይ የሚሄድ ሰው እየቀላወጠ ነው ማለትሽ ነው።
ስለዚህ ቤተክርስቲያኒቷ እንደምታ መጽሐፍቶቿ የቅልወጣ መጽሐፍት ነው የሚባሉት ማለት ነው። እኔ እና ያልኩት እኔ ለእርሶ መልስ ለመስጠት መጽሐፍ ቅዱስ በቂ ነው። በቃ አላስቸገረኝ። መጽሐፍ ቅዱስ በቂ አይደለም ብላ ነው ማለት ነው እንደምታዘጋጀሽ ቤተክርስቲያንሽ? ለእርሶ መልስ ለመስጠት ነው ያልኩት። አሁን ከቤተክርስቲያን ራስ ላይ ወረዱና ስለኔና ስለእርሶ ለኔ ለመስጠትማ ይኸውልሽ እኮ መረጃ አጣሽ እኮ። ውሃ ለሚለው ጥምቀት ብለሽ ለፈታሽበት ምንም መረጃ የለሽ ወይ ከራስሽ ወይ ከቤተክርስቲያንሽ ወይ ከመጽሐፍ ቅዱስ ወይ ከሐዋርያት ስትባይ ምንም እኮ ነው ያሰጠሽን። ከንትን እኮ ሰጥቼ ነበር ብለሽ እስቲ አስታውሺ። ከምንም እኮ ነው የማትሰጪው እኮ አንቺ። ያንቺ ለየት የሚያደርገው ወይ ከመጽሐፍ ቅዱስ ከራሱ አትሰጪም ወይ ከ80 አሐዱ አትሰጪም ወይ ከ66 አትሰጪም። 80 አሐዱ ነው እኔ የምቀበለው። ማርቆስ 16:16 ተጠቀስኩልዎት እኮ ስለ ጥምቀት። ከዚህ የበለጠ ምን ፈለጉ እርሶ? ኦኬ ዮሐንስ 3 ላይ ያለውን ውሃውን ጥምቀት መሆኑን አስረጂኝ ስልሽ ማርቆስ 16 ላይ የምትይጂው ለምንድን ነው አልገባኝ ነገር። እንዴ መጽሐፍ ቅዱስ እኮ ስለ አንድ ነገር የሚያስረዳው ሌላ ያንን ለማፍረስ ሌላ ጥቅስ እኮ መጥቀስ የለብንም። ማርቆስ 16 ላይ ዮሐንስ ላይ ያለው ውሃ ጥምቀት ነው ይላል። እሺ ሄደን እንየው፣ ችግር የለም። ማርቆስ 16 ላይ ሄጄ ሳነበው ያመነ የተጠመቀ ይድናል፣ ያላመነ ደግሞ ተፈርዶበታል የሚለው ቃል ዮሐንስ 3 ላይ ያለው ውሃ ጥምቀት መሆኑን እየነገርኳችሁ ነው እያለኝ ነው። ዮሐንስ 3:5 ላይ ያለውን ታሪክ በውሃ መወለድን ከተናገረ፣ ማርቆስ 16:16 ደግሞ መጠመቅን ከተናገረ፣ የሰው ልጅ እንግዲህ ባለ አእምሮ ነው አይደለ? ጨርሻዋ ባለ አእምሮ ነው እና ምን ባለ አእምሮ ነው እንዲያውቅ በጸሎት እየጠየቀ እንዲራመድ እግዚአብሔር ፈቅዶለታል። ምን ማለት እንደሆነ ለእኔና ደርሶ ግልጽ ነው። ይሄ ምንም ሌላ ፖለቲካ ያስፈልገው እኮ ማርቆስ 16 ላይ ያለው ያመነ የተጠመቀ የሚለው ዮሐንስ 13 ላይ ዮሐንስ 3:5 ላይ ያለውን ውሃ ጥምቀት ነው እያለኝ ነው እየነገረኝ ነው። አዎ ማን ነው እንደዚህ የፈታው? እንደው ለምን ይፈታል? እንዳለው ሰዱት፣ ቃሉን እንዳለው ሰዱት እንጂ ለምን ቃሉን በወስደው እዛ ጋር ጥምቀት የሚል ነገር የለማ፣ ውሃን የሚል ነገር ነው ያለው። እንዳለማ ከወሰድኩት አንቺ ነሽ የምትሸነፊው። ይኸውልሽ እንዳለ ከወሰድኩብሽ ዋይ ሆነብሻል። አሁን እኮ ጥምቀት ለማድረግ ነው። አሁን ጥምቀት ለማድረግ እኮ ጥምቀት የሚለው አማርኛ ብቻ እኮ በምንድን ነው ታዲያ? እና በወተት ነው መጠመቅ ወይስ? እናንተ ጋር በብዙ አለ ጥምቀት። እናንተ ጋር ከሆነ ልነግርሽ እችላለሁ፣ በብዙ አለ መጠመቅ፣ ውሃ ብቻ አይደለም ወይ ወንድም። አሁን እንደሱም ከጀመርሽ ደግሞ ልሂድልሽ ከፈለሽ። የደም ጥምቀት አለ፣ የሰማዕት ይሉሻል፣ የመከራ ጥምቀት ይሉሻል። የጥምቀት አይነት ማዕት ነው ያለው እኮ እንዴ። እሱ ችግር የለም። ያው አማርኛ ለሚችል ሰው ለሚያውቅ ሰው ችግር የለም። ጥምቀት ካላየሽ ውሃ አይደለም ማለት ነው። እናንተ ቤት ጥምቀት ስላለ ውሃ ነው ማለት አለ። አሁን ማርቆስ ላይ ወሰድሽኝ አንቺ ጥምቀት የሚል ቃል ሳገኝ ውሃ የሚለውን ጥምቀት እንዳደረገው ነበረ። እናንተ ቤት ግን ጥምቀት ውሃ ብቻ አይደለም እኮ። አሁን ችግሩ እሱ ነው። በሱም ብትሄጂ ገባሽ አይደለ? ስለዚህ አያዋጣም። ጥምቀትን ውሃ አድርግልኝ ብትይ እኔ ምን መብት አለኝ? አንቺስ ምን መብት አለሽ? that's the problem እኮ። አሁን በሁሉም ብንሄድ በሁሉም ረገድ ብትሄጂ አልሰራልሽም እኮ። ስለዚህ ይኸውልሽ ክርክሩን ታይውና የኔ እናት ቤተክርስቲያንሽን አትሊስት ትረስት አድርጋት። አንዳንድ ጊዜ እኛ የምንቀበላቸው እውነቶችን ይነገራሉ። እናንተ ቤት ሁሉ ነገር ሐሰት ነው አንልም። አይደለም፣ እውነት ከተናገራችሁ እውነት ነው። ይሄ ያወራችሁ ነገር ትክክል ነው። ቤተክርስቲያኒቱ የፈታችበት መንገድ ትክክል ነው። እምነት ብቻ ብላ የፈታችው አለ፣ ትክክል ነው። ክርስቶስ ብቻ ትላለች ቤተክርስቲያኒች፣ ትክክል ናት። ገባሽ? አንዳንድ ጊዜ መቀበል አለብሽ። ሰው በስራው አይድንም ብለናል ስትል ብላ 4 ነጥብ ስታስቀምጥ በቃ ትረስት አድርጓት። አንዳንዴም እንደ መጽሐፍ ቅዱስ ስታወራ ትረስት አድርጓት። ምንፍቅና ስታገኙ ደግሞ ኑና ከቃሉ ፈትሹ፣ ያንን ነገር መርምሩ። ምን ችግር አለ? አንቺ ለምን ከቤተክርስቲያንሽም ጋር ከወንጌል አማኞችም ጋር ትጋጫለሽ? ጥሩ እኮ ነው። ዛሬ ትምህርት ተምረሻል። እንደምታ መጽሐፉን ፈልጊው። ለምን እንደዛ እንደተፈታ ዳጊ ወንድሜ፣ እኔ አልተጋጨሁም እኮ ቤተክርስቲያንን ነው። ሀሳብ ግጭት ነው የማወራው። ስለ ሀሳብ ግጭት ነው የማወራው የሚሰሩት እንጂ እኔ ቅድስት ቤተክርስቲያን ስንዱ እመቤት ናት ነው ያልኩት። እኔ ብሳሳት ቤተክርስቲያን ማለት አይደለም። አብረሽ ብትሰናጅ አይሻልም? አንቺ ብትሰናጅ እኮ አሁን እኮ እሷ ተሰናድታ አንቺ አልሰናዳልሽ እኮ። እሷ ልሽ ከነ ትርጓሜ አዘጋጅታ ተሰናድታ ስትነግርሽ አንቺ አልሰናዳም አልሽ እኮ። አልሰማልሻት እኮ። አሁን እኛ ላለመስማት ይሻል የሚገርመው ሌላ የሚጠይቁኛል አለ። ሌላ ጥያቄ ወደ ጥያቄያችን አይሻልም? ግማሹን ህብስት በደም ብቻ ሰው ቁርባን ወሰድኩ ማለት ይችላል? ደም ብቻ ወስዶ
ደም ብቻ ወስዶ ቅድም ብለሽ ነበረ። ያው በረድ ሲል ስታስታውሹ ወይም ስትጸጸች ትፈልጋለሽ ብዬ ነው። ትልቅ ስተት ተናግረሻል። የ80 ቀን ልጅ ምግብ ይወስዳል ብለሽ ነበረ። ህብስት መውሰድ አይችልም። አሁንስ አስተያየት ታደርጊያለሽ ወይስ አሁንም እዛው ላይ ነሽ ያለሽው? የኔ ወንድም ስለ ሚስጥረ ቁርባን መጀመሪያ ሚስጥረ ቁርባን ማለት ምን ማለት ነው? ሚስጥር ለምን ተባለ? ይንገሩኝ። የጠየኩሽን አልመለስሽ እኮ ስለ ሚስጥረ ቁርባን የተረዱ አይመስለኝም። እርስዎም የሚያዩት አሁን በእኔ አንድ ነገር ሚስጥር ለምን ተባለ ከምትይኝ እናንተ ጋር ምን ሚስጥር ያልሆነ ነገር አለ? ሁሉ እኮ ሚስጥር ነው እናንተ እኮ። አሁን እርስዎ በሚስጥር የሚደረገውን ነገር ማየት አልቻሉማ። ለምሳሌ እስኪ አንቺ አይተሽው ንገሪኛ። ለምሳሌ እኮ ልነግረዎት እኮ ነው። ሚስጥረ ቁርባን ማለት አንድ ሰው ሲቆርብ ስጋና ወደሙ ሲቀበል እርስዎ የሚያዩት ካህኑ የያዘውን ነው። መሪጌታ እኮ አሉ። እኔ እያወራሁት ነው። የፈለግሽው ዲያቆን አስገቢ፣ የፈለግሽው ቀሲስ አስገቢና አፍ ውስጥ ገብቶ ውጦት ስጋውን ይወስደዋል የሚል ካለ ደፋር ይግባና ይንገረን እስኪ ይወስደዋል ይውጠዋል የሚል። አንቺ ደፍረሻል፣ ጥሩ ነው። እኔ ምንም ችግር የለውም። እስቲ ሌላ አብሮሽ የሚደፍር አንድ የሚመሰክር ካለ ይግባ። የሌለ ነገር ለምን ታወራሽ? በ80 ቀን አንቺ ለልጆች ምግብ ሰጥተሻል? ይበላሉ? ጡት እንኳን በመከራ ላይ የሚጠቡልሽ። ኦኬ ለምን አንድ ያዳምጡኝም? በቃ ይሄኛውን ታዩ። ይሄንን ምን ዝለለው ክርክር እየሆነ ሲመጣ ተዋለሁ። አልፈልግም። ወንጌል ብዘልል በጣም አትደሰች። ደግሞ ለአንቺው ብዬ ነው። አይ ነው ደስ እንዳለሽ አውቃለሁ። እንኳን ደስ አለሽ። እሺ አሁን ቁርባኑ ከወሰደ በኋላ ወይም ከወሰድሽ በኋላ አንቺ ዳንሽ? እኔ ወንድም ስጋዬን የበላ ደሜን የጠጣ ምንድን ነው የሚለው? የዘላለም ሕይወት አለው። የዘላለም ሕይወት አለሽ? የዘላለም ሕይወት አለኝ። ሀገሬ በሰማይ ነው። አሁን ብትሞቺ ወደ እግዚአብሔር መንግስት ትገቢያለሽ? የዘላለም ሕይወት አለሽ? የእኔ ወንድም አሁን ብትሞቺ የሚለውን ጥያቄ ከየት አመጡት? መጽሐፍ ቅዱሳዊ ነው ይሄ ጥያቄ? አለ እንደዚህ አይነት ጥያቄ? ኦፍኮርስ። ምን ማለት ነው? እስኪ ያሳዩኝ። እስኪ መጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ ብቻ እናውራና አሁን ብትሞቺ ወይም አሁን ብትሞት የሚል አስተምህሮ አለ መጽሐፍ ቅዱስ ውስጥ? ኤኒታይም ልትሞች ትችያለሽ። እንደ ሌባ ሲመጣ እንደ ሌባ ትሄጃለሽ። ምንድን ላንብብልሽ? አሁን ብትሞት ወይም ደግሞ አሁን ብትሞቺ የሚል የመጽሐፍ ቅዱስ አስተምህሮ። ለሰው አንድ ጊዜ ሞት ተመድቦበታል ይላል። ተመድቦበታል ወይም አንድ ጊዜ ፍርድ ተመድቦበታል። ዕብራውያን 9:27 ዕብራውያን 9:27 ላይ እስቲ ከፍተው እንደ አባ ይክፈቱልን መጽሐፍ ቅዱስና እና አብረን እናንብብ። አንድ ሰው ይከፍትላታል። እኔም መክፈት እችላለሁ። መሪጌታ ይችላሉ። ለሰው አንድ ጊዜ ሞት ከዛም ፍርድ ተመድቦበታል ይላል። አልሞትም ምን ብለሽ ታስቢያለሽ? እኔ እናት ከታች ፖስት ማድረግ የሚችል ሰው ከታች ፖስት ያርግለት። እርስዎ ያሉኝ አሁን ብትሞቺ ቤት መንግስተ ሰማያት ትገቢያለሽ ወይ የሚል ጥያቄ ነው የጠየቁኝ። እሱን ነው እኔ መጽሐፍ ቅዱስ አለ። አንዴ ወለተ ሰንበት ከታች ፖስት ማድረግ የሚችል ዳጊ ያለውን እስኪ ፖስት አድርጉ ወገኖች። ዳጊ ይቀጥል። እሺ ፖስት ያርጉላት ብዬ ነው። አልሞትም ብላ የምታስብም ከሆነ በዛው ልወቀውና ቁርጤን ጊዜ እንዳልፈጅ። አሁን አልሞትም አላልኩም። እኔ ያልኩት የእርስዎ ጥያቄ መጽሐፍ ቅዱሳዊ ነው ወይ? አንድ ሐዋርያ ወይም አንድ ካህን ምዕመናንን ሲያጠምቅና ሲያስተምር አሁን ብትሞት መንግስተ ሰማያት ትገባለህ የሚል ጥያቄ እያቀረበ ነው ወይ? ላመኑት ለተጠመቁት የሸኛቸው ብዙ ጥያቄ ሊጠይቁ ይችላሉ። እነሱ የጠየቁትን ያልጠይቅም፣ እኔ የጠየቁትን እነሱ ላይ ጠይቁ ይችላሉ። ለምንድን ነው መሰለሽ? ለምሳሌ አሁን ቲክቶክ ላይ ስታናግሪኝ ብዬ ስጠይቀሽ አንድ ሐዋርያ ቲክቶክ ላይ ስታናግሪኝ ብሎ የጠየቀ እስኪ ንገረኝ ብትይኝ የለም፣ እንዲህ ብሎ ነገር የለም። እኔ የምጠይቀውን አይነት አጠያየቅ እነሱ ላይ አልጠየቁ ይሆናል። እነሱ የጠየቁትን አጠያየቅ እኔ ላልጠይቅ እችላለሁ። እንደዚህ ወርድ ባይወርድማ የሚባል እኔ ያለሁበት ዘመንና እነሱ ያሉበት ዘመን ኮምፕሊትሊ ይለያያል። ወይ ሰዎች ኮሚኒኬት የሚያደርጉበት ኮሚኒኬሽንም ይለያያል። ስለዚህ ጥያቄው መጽሐፍ ቅዱሳዊ ነው ማለት ማርቆስ 10 ላይ እስከ ፍጻሜው የጸና እሱ ይድናል ነው የሚለው። ያ ማለት ወደ እሱ ልመጣልሽ ነው። ስለዚህ ልክ እንደዚህ ዛሬ አንቺ ብትሞቺ የት ነው የምትገቢው የሚል መጽሐፍ ቅዱሳዊ ይዘት ያለው ጥያቄ አሳዩኝ። እሺ ወንድሜ፣ ያው ተከፈተልሽ እኮ በመጀመሪያ እንደምትሞቺ እንድተማመን። ኦኬ ምን ይላል? ለሰው አንድ ጊዜ መሞት
ከእርሱም በኋላ ፍርድ ተመድቦባቸዋል ይላል። አንድ ጊዜ እንደምትሞች ታውቂያለሽ ወይስ እንደ እንትና ተነስተሽ መፈጨት ፕላን አለሽ? ሞትም አላልኩትም። ኦኬ፣ ስለዚህ አንድ ጊዜ ትሞቻለሽ ማለት ነው። መቼ ነው የምትሞች? የስጋ ሞት ነው የምሞተው። እሱም ስጋዬ ነው እንጂ ነፍሴ አይሞትም። ያው ነግሬ ትችያለሽ። ምናልባት መቼ እንደምትሞች ልትነግሪኝ ትችያለሽ? መቼ እንደምትሞች መቼም የስጋ ህይወት አሁን በዚህ በስንት ዓመቴ እንደምሞት የሚያውቅ እግዚአብሔር ነው። መቼ ህይወቴ እንደሚያልፍ እኔ አሁን ልነግሮት አልችልም። እንደዚህ አይነት ማስተምሮ የለም መጽሐፍ ቅዱስ ውስጥ። ኦኬ፣ በጣም ጥሩ። አሁን ለመለሹ መልስ እስኪ ከመጽሐፍ ቅዱስ ላይ መልሽልኝ ብልሽ አንቺም የለሽም። አንቺም የራስሽን ነው የምትናገረው። በዚህ ዘመን አቀራረብ፣ በዚህ ዘመን አማርኛ ነው እያወራሽኝ ያለሽ። እንዲህ አይነት አሉ እንትን የማይጠቀም ጉንጭ አልፋ ነገሮች አናውራ። እሺ፣ አሁን ወደ አውዱ እንመለስ። ወደ ጥያቄያችን መስመር እንዲይዝልን ስለ መዳን እያወራን ስለሆነ ማለት ነው። ስለዚህ መሞሻሽን አታውቂም፣ እግዚአብሔር ነው የሚያውቀው። በጣም ጥሩ። እግዚአብሔር በሚያውቀው በዛ ቀን ስትሞቺ ወዴት ነው የምትሄጂው? ስሞት ስንገናኝ ወዴት እንደምሄድ አብረን እነግሮታለሁ። ስሞት አይሻልም? አንገናኝም። አንፎርቹኔትሊ አንደኛ አንገናኝም። በቃ ካልተገናኘን የዛኔ ስሞት የት እንደምገባ እንግዲህ ወይ ገድል ላይ ጽፌ እሞታለሁ ወይ የሆነ ነገር ላይ ጽፍልዎታለሁ። አሁን እኮ የማይመስል አሁን ወደፊት እንዲህ ብትሆኝ የሚል መንፈሳዊ ጥያቄ የለም። አንድ ሰው መጽሐፍ ቅዱሳዊ ጥያቄ ነው መጠየቅ ያለበት። የዘላለም ጥያቄ ነው መጠየቅ ያለበት። የዘላለም ህይወት አለሽ አሉኝ። አዎ አለኝ አልኩት። በቃ እንደ መጽሐፍ ቅዱስ የለኝም ብሎት ኖሮ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለ። የዘላለም ህይወት አለሽ የሚል ጥያቄ አለ መጽሐፍ ቅዱስ ላይ? አዎ አለው ካለ አለሽ የሚለው የቱ ሐዋርያ ነው? የቱ ሐዋርያ ነው የዘላለም ህይወት አለ እያለ የጠየቀ ያጠመቀ? እስኪ ንገሪኝ እኮ ሰው ነው እንግዲህ ግልጽ ማልፋት ፈልገሽ ከሆነ ይሄ ነው ጥያቄው። እርስዎ ነው እኮ የጠየቁኝ። ይሄንን ያልጠየቁ ለምን መለሽልኝ እኮ እሱ ላይ ለምን መለሽልኝ ነው የምልሽ። የዘላለም ህይወት አለ ብሎ የጠየቀ ሐዋርያ የለም። ለምሳሌ እኮ የዘላለም ህይወት አለህና የዘላለም ህይወት ውስጥ ገብተሃል እኮ ይለያያል እኮ። እንደሱ ብሎ የጠየቀ ሐዋርያ አለ ወይ? የለም። አይሽ ጉንጭ ማልፋት ስለፈለግሽና የከበደሽ ስትመጪ ጉንጭ ማልፋት አይደለም። የዘላለም ህይወት አለ። ወደ ዋናው እንመለስ። እሺ ተይው። አንቺ ብቻ አድርገሽዋል። እኔ የምፈልገው ፖይንት ነው። ስለዚህ ስጠይቅሽ በእኔ አጠያየቅ ሐዋርያት ላይ ጠይቁ ይችላሉ። ጉዳዩ ጥያቄ ግን ቫሊድ ነው ወይ? ትክክል ነው ወይ? ሀፕን ሊያደርግ የሚችል ነው ወይ? ለምሳሌ የአንቺን ጊዜ እያባከንኩ መሆን የለበትም። ትበሪያለሽ ብሎ ጥያቄ ስለሆነ ብቻ መመለስ የለብሽም። ይሄ በጣም ነንሴንስ የሆነ ጥያቄ ነው። እንደማይሆን እያወቁት መጠየቅ የለብኝም። እንደምትሞቺ ግን አንቺም እኔም ስለምናውቀው ጥያቄ ትክክል ነው። ስትሞቺስ ደግሞ ወደ የምትሄጂው ብሎ ዴስቲኔሽን መጠየቅም ይህም ትክክል ነው። ትሞቻለሽም ዴስቲኔሽንም አለሽ። ስለዚህ እንዲህ አይነት አግባብ ያላቸው ጥያቄዎች በትህትና ስትጠይቂ በትህትና መልሽ እንጂ የቱ ሐዋርያ ጠየቀ እንትን አለ አትበይ። ጥያቄ ትክክለኛ ጥያቄ ነው። ስለዚህ ስሞት ጽፌ እሞታለሁ ምናምን ወደ ቀልዱ ገባሽ። እኔ እናት እኔ ቁም ነገር እያዋራሁሽ። ስለዚህ አሁን በዘላለም ሕይወትሽ አትቆምሪ። ሌሎችም ከዚህ ውይይት መማር የሚችሉበትን ነገር አድርገን ብንለያይ ይሻላል። ዳጊ ወንድሜ እኔ አልቆመርኩም፣ ግን ዛሬ ስለ ዛሬ ነው እኔ ማውራት የምችልሽም። አሁን እኔ ቁም ነገር እያወራሁሽ አንቺ ጽፌ እንትን እላለሁ። እሱን ስንሞት ስንገናኝ ትይኛለሽ። እኔና አንቺ አብረን እንሞታለን ተባብለን ተቀጣጥረናል። ለምን ወደ ቀልዱ መሄድ ፈለግሽ? ወደ መዘባበቱ ወደ ማላገጡ ለምን? ነገር ያው የምናውቀው በጊዜው ስለሆነ ነው። ሁሉም በጊዜው ይሆናል እኮ እንደሱ ነው መልስ። ትክክለኛው መልስ ትክክል ነህ፣ እሞታለሁ፣ አንተም ትሞታለህ። ማንም የሚሞትበትም የሚያውቅ የለም። ዴስቲኔሽናችንን ግን እኔ እንደዚህ ነው ብዬ ነው የማስበው ብለሽ ፕሮፐር መልስ ብትመልሽልኝ የተቃና ይሆናል። ከዚህ በኋላም ሌሎች ዲስከሽኖች ካሉ ከሌሎች ጋር እንዲህ ቀና ሆነሽ እስካሁን እንደመጣሽ ብትቀጥይ ጥሩ ነው። አሁንም ወደ እንትናችን እንመለስ። ኤኒዌይስ ግን አሁን ብትሞቺ የዘላለም ሕይወት አለሽ የለሽም? አሁን ማለት አሁን ትሞቻለሽ ማለት አይደለም። እኔም ስለማላቀው ነው አሁንም ምለው፣ ግን የእውነት ነው። አሁንም ሊሆን ይችላል። እኔም አሁን ልሞት ይችል ይሆናል፣ አይታወቅም። ስለዚህ ጥያቄ ቫሊድ ነው። መሞትሽም ቫሊድ ነው። አንቺም ማረጋግጠሻል። ዴስቲኔሽንም መኖሩ ቫሊድ ነው። የት እንደሆነ ነው የማይታወቀው። አላቀውም ካልሽኝ መወያየት እንችላለን ከፈለግሽ ነው። እሱም በእርግጥ በግዴታ አይደለም። ስለዚህ አሁን ብትሞቺ ወዴት ነው የምትሄጂው? መንግስተ ሰማያት ትገባያለሽ እኮ ስገባ መልሼ እልዎታለሁ። እኔ ከመጽሐፍ ቅዱስ ሀሳብ እንደ መጽሐፍ ቅዱስ ብቻ ነው የምናገረው። ድኛለሁ፣ እድናለሁ፣ ድኛለሁ፣ እየዳንኩ ነው፣ እድናለሁ ነው እንጂ የምልዎት አልድንምም፣ እድናለሁም፣ እንደዚህ ነኝ፣ እንደዚህ ራሴ ፈራጅ መሆን አልፈልግም። እንደ መጽሐፍ ቅዱሱ ነው የምናገረው። ተስፋ መንግስተ ሰማያት የጸና እሱ መንግስተ ሰማያት ይገባል ይላል። የአዳም ኃጢአት የሞት ፍርድ ደብዳቤው እሱ ድኛለሁ፣ በነፃ ድኛለሁ።
ስለዚህ መጽሐፍ ቅዱስ የሚለው ወንድሜ እንዳይረዝም እንደ መጽሐፍ ቅዱስ አራጭር ነው። ሶስት ነገር ልንገሩት። ድኛለሁ፣ እየዳንኩ ነው፣ እድናለሁ አላት ነጥብ። በቃ እንዲህ ስለሆት አይ ሲሆን ነው የምትገቢው፣ አይ እንደዚህ ነው የምትገቢው የሚል ጥያቄ አያስፈልግም። መጽሐፍ ቅዱሱ እንደሚለው ተናገረ። በጣም እየረዘመ ነው። በጣም ሰው እየሰለቸ ነው የሚሄደው ጥያቄ መለሰሽልኛል። አመሰግናለሁ። ማቆም አንዳንዴ ሞክሪ። ከመለሽልኝ ቴንኪው ካልኩ ካመሰገንኩሽ ምላሽን ካገኘው በቃ ሌላ ሰው የሰለቸው ካለ መሄድ ይችላል። ታያቸው። እነሱ ግን አናሰልቻቸው ነው። እኛ ምክንያት አኑን ያልኩሽ። ኤኒዌይስ ቴንኪው፣ ድነሻል። ስለዚህ ጥምቀቱ አድኖሻል ማለት ነው። ቁርባኑ ግማሹ ቁርባን አድኖሻል ማለት ነው። ቤተሰቦችሽ አምነውልሽ የተጠመቅሽው አድኖሻል ማለት ነው። መልካም ጥሩ። እንግዲህ እሱን ቃል መጥቀስ ትችላለች። እዚህ ላይ ደግሞ እየዳንኩ የእግዚአብሔርን ቃል ስጠቅስሎት ቆይ አንዴ ፔስተር አድርገው ከስር ነው ብትነግሪኝ ትችላለች። ስለማውቀው የምትጠቅሽውን ጥቅስ አውቀዋለሁ፣ ግን እንድትነግሪኝ ስለፈለኩ ነው። ጊዜ ከመቆጠብ አንጻር በጣም ቆየን። እንዲያውም ወለተ ግድ የለም አታርጊ፣ ተመለሽ። ፔስት አታርጊው፣ ተመለሽ። ወለተ ተመለሽ። አዎ ቴንክ ዩ። አታርጊ። አይ እንድትደበቂ ስለማልፈልግ ከዚህ በኋላ እንዳትገቢ አትምጡ ስላላችሁ ብዬ ነው። አዎ ፊልጶስ 2:12 ምን ይላል? ፊልጶስ 2:12 አንብቡት። ቃሉን አባይ አንብቡልን። እኔ ህፃናት ስለያሱ መጽሐፍ ቅዱስን መክፈት አለሽ። ይኸው ከስር ሶስቱንም አስቀምጬውለታል። ኦኬ ምን ይላል? ካስቀመጥሽው ንገሪኝ። ምን ይላል? ያን ነው እድናለሁ የሚለው ማ ነገርሽኝ። ፊልጵስዩስ 2:12 ምን ይላል? 2:12 እና ማቴዎስ 10:22 ምን ይላል? ፊልጵስዩስ 2:12 እሺ መጽሐፍ ቅዱስ ልግለጽ። አሁን ጊዜ ከሚፈጁ ያለው ፊት ለፊት ካለ ህፃናት ጋር ስለሆንኩ እኮ ነው። መጽሐፉ መገለጥ አለበት። ፖስትኩት አልሽኝ አታውቂውም። ቁጥሩን ብቻ ሙሉ ጽሁፉን አይደለም። እሺ ፊልጵስዩስ 2:12 በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ልክ ነኝ? የዳንኩ ነው ማለት ምንድን ነው? ለምሳሌ ዕለት ዕለት ያንን ጌታ መድኃኒዓለም በመስቀል ላይ የሰራውን ስራ ሳይሆን እየዳንኩ ነው ያልኩት፣ ድህነቴን ካገኘሁ በኋላ እንዲሁ በነፃ ከዳንኩ በኋላ ዕለት ዕለት አሁን በዚህ እድሜ የምሰራው ኃጢአት አለ። እሱን ኃጢአት በንስሐ እያጠብኩ በስጋው ደግሞ እንደገና እየዳንኩ ማለት ነው። ኃጢአቴን የግል ኃጢአቴን እንጂ ጌታ መድኃኒዓለም የሰራውን ስራ እየሰራሁ ነው እያልኩት አይደለም። ጌታ መድኃኒዓለም የከፈለልኝን ዋጋ እንደገና ለማግኘት ስራ እየሰራሁ ነው እያልኩት አይደለም። እየዳንኩ ነው። ዛሬ ኃጢአት ሰራ ንስሐ አለኝ፣ ንስሐ ሰጥቶኛል፣ ስጋው ደግሞ አለ፣ በዛ አትሜ እድናለሁ ማለት ነው። ከዛ ኃጢአት መልሼ መድገም የለብኝም፣ እለያለሁ። በእንደዚህ አይነት መልኩ የራሴን ድህነት አስቀጥላለሁ ማለት ነው። እየዳንሽ ነው። በጣም ጥሩ እየዳንሽ ነው። እየዳንሽ ባለበት ፕሮሰስ መካከል ፈጽሙ የሚል ቃል አለ አይደል? እዚህ ላይ ተፈጽሚዋለሽ የመዳንሽን ነገር ያንቺ ሪስፖንሲቢሊቲ ማለት ፈጽሙ፣ ኃጢአት ስትሰሩ ንስሐ ግቡ ማለት ነው። ስጋው ደግሞ ተቀበሉ ማለት ነው። ይሄ ነገር ሌላ ነገር የለውም። ኦኬ ባትፈጽሚ ምን ይፈጠራል? መንፈስን ፍሬ የማያፈራው ይቆረጣል። መልካም ስራ የማይሰራ የተራበ የማያበላ ራሱ ጌታ መድኃኒዓለም ሲመጣ ምንድን ነው ያለው? ያንን ሁሉ ካላደረግኩኝ እንግዲህ ዳግም በባርነት ወደኩኝ ማለት ነው። ሲጀመር የዳነ ሰው ደግሞ ይሄንን ለማድረግ ይቀለዋል። ቀላል ነው። ይሄን ማድረግ በጣም ቀላል ነው ለዳነ ሰው። ስለዚህ በዚህ ህይወት የራሴን መዳም ዕለት ዕለት እየፈጸምኩ አስቀጥላለሁ። ይሄ ነው። ያ መጨረሻውን ደግሞ ራሱ መድኃኒዓለም ሲመጣ እንግዲህ ኑ እናንተ የአባቴ ቡርካን ብሎ ከሚሉት እንዲያደርገኝ በትህትና ጠይቀዋለሁ። በጣም ታረዝሚያለሽ ሰው ስትመልሽ፣ ግን ለእኔው ብለሽ ነው ያው እንዲገባኝ ብለሽ ነው። እኔ ገብቶኛል። ባትፈጽሚው የዘላለም ህይወትን ታጣለሽ ማለት ነው አይደለ? ባጭሩ ይሄ ነበር መልሱ መሆን ያለበት። ግን ማርዘም ፈልገሻል። ሊሆን ችግር የለውም። ልክ ነኝ?
ጠፋሽብኝ ወለተ፣ ቶሎ በይ በእናትሽ፣ በጣም ቆየን ወለተ። ድምፅ ሲገባ ነው ዝም የሚለው። እሺ አጭር እኮ መልስ የምልሽ ለዚህ ነው። ስለዚህ ባትፈጸሚው የዘላለም ሕይወትሽን ታጫለሽ ወይ? ዳጊ ስለሆነ እኔም ስላለመፈጸም ማውራት አልፈልግም። ወንድም እየፈጸምኩ ነው። ባትፈጸሚው ማለት የህፃን ድምፅ እየፈጸምኩ ነው። አንድ ጊዜ ዳጊ እኔ ለምን ዳጊ እቺ ግን እንዳትጠፋባት አንድ እቺን ብቻ ልበላት። አንዴ ማለት አንድ ሰከንድ። ኦኬ አልፈጽምም ብዬ አላስብም እየፈጸምኩ ነው ብላለች። እንግዲህ ሰምታችኋል። እቺ ማውራት ሴት ስጋና ደም ያላት ሰው ነች። ፐርፌክት አይደለችም። እኔ ዳጊ ማውራትም እንደዛው ነኝ። ሰው ነኝ፣ ፐርፌክት አይደለሁኝም። ስለዚህ የማልፈጽመው የለም ብላ ነው የምታስበው። እፈጽማለሁ እንዴት አልፈጽምም ብላ ነው የምታስበው። which ፈጽሜ ጨርሳለሁ ማለቷ ነው። ፈጽማ የምትጨርስ ሴት ነች እቺ ሴት። ምንም የማይጎላት ምንም የማይጎልባት አንድም ነገር ንስሐ ሳትገባ በፊት የማትሞት ምንም አይነት ኢመርጀንሲ ቢመጣ እሷ ግን የተዘጋጀች ጥንቅቅ ያለች ነች። እንዲህ አይነት ሰው አለ ምድር ላይ ልላችሁ ነው። ተዋውቋት። ወለተ ሰንበት ትባላለች። ኤኒ ታይም ጌታ ፈጽሜ ጨርሻለሁ አላልኩም ዳጊ። እኔ ያለው ስለ እኔ ነኝ ማውራት የምችለው። ፈጽመሽ አልጨረሽም? ፈጽሜ ጨርሻለሁ አላልኩም። ገና በህይወት አለው። እየፈጸምኩ ነው። መች ነው የምጨርሽው? ኧረ ተው፣ ህፃን ልጆች ነን እንዴ? እየፈጸምኩ ነው። በቃ ፈጽመሽ ባትጨርሽ የዘላለም ሕይወት ይኖርሻል? ቀላል እኮ ጥያቄ እንጠይቅሽ። ፈጽመሽ ባትጨርሽ የዘላለም ሕይወት ይኖርሻል? የኔ ወንድም እኔ እየፈጸምኩ ነው። ፈጽመው የማይጨርሱትን ደግሞ ሳይጨርሱ ሲቀሩ ጠይቋቸው። እኔ እየፈጸምኩ ስለሆነ አልጨረስኩም አላልኩም፣ ጨርሻለሁም አላልኩም። እኔም ጨርሰሻል አላልኩኝም። ፈጽመሽ ባትጨርሽ ነው የራሷን መዳን እየፈጸመች ነው ዕለት ዕለት ብለው የያዙ። ጨርሽ የዘላለም ሕይወት ታጫለሽ። እንደ ቃሉ እየፈጸምኩ ነው። አለቅ አውቃለሁ። ነገርሽን እሱን ሰማሁሽ። አትድገሚው። በፈጽመሽ ባትጨርሽ የዘላለም ሕይወት ታጫለሽ። እኔ ደግሞ ባልጨርሽ ብለው ወደፊት እኔ የማላውቀውን ነገር አይጠይቁኛል። እኔ አላውቅም። እሱ እኔ ዛሬ ነው ምንነት በጣም ጎበዝ። አታውቂውም። ስለዚህ አትድኝም ማለት ነው። ለምንድነው የማትድኝው? ትጨርሺው አትጨርሺው እንኳ አታውቂም። ምክንያቱም አንድ ጉዳይ አለ። ቅድም ስጠይቅሽ አንቺም አፕሮቭ ያደረግሽልኝ እንደምትሞቺ ነገርሽኛል። ስትሞቺ ደግሞ መቼ እንደምትሞቺ አልነገርሽኝም። አታውቂውማ። ስለማላውቀው ነገር አንዴ ይቅርታ። መፈጸምሽና መጨረስሽን የማታውቂ ሰው ነሽ። መሞቻሽን ቀን የማታውቂ ሰው ነሽ። ግን በስራ ሄድናለሁ የምትይ ሰው ነሽ። ስለዚህ እኔ አላልኩም። እኔ የዳንኩት እንዲሁ በነፃ ነው ብዬወታለሁ። መጀመሪያ የዳንኩት በነፃ ነው። ስለዚህ በስራ የ80 ቀን ህፃን ምን ስራ ሰርቶ ነው በስራ ዳን የምትሉት? ስለ አንቺ ነው። አንቺ 80 ቀን ሆነሽን አላወቅም። እኔ 80 ቀን ልጅ አዋርቼ አላውቅም። አሁን ቲክቶክ ያላት ትልቅ ሴት ይሆን እያዋራሁት ያለሁት አንቺ 80 ቀን ያንን ድህነት ያገኘሁት በ80 ቀን። ስለ አንቺ ታወሪኛለሽ። አሁን ያድንሻል አያድንሽም? ድነት ለስራ ነው። ስራ ለድነት ነው። የወሉት ከመጽሐፍ ቅዱስ ውጭ መውጣት አልፈልግም። ለዛ እኮ ነው የምጠነቀቅለው። መጽሐፍ ቅዱሳዊ ጥቅስ ስጭኝና ስራ ለድነት ነው የምትይው ወይስ አይደለም? ይችን ብቻ ንገሪኝ። የወሉት እንደ መጽሐፍ ቅዱስ ጠቅሼልዎታለሁ ፊልጶስን። እሱን የራሳችሁን መዳን ፈጽሙ ነው የሚለው። መፈጸም ደግሞ ምንድን ነው? እያወራሁሽ የተገለጠልሽ ነገር አለ። ጌታ ይመስገን ስለሱ። ጌታ የተባረከ ይሁን። ወዲያው ትምክህትሽ የተሰበረ ጉዳይ አለ። እሱ ምንድን ነው? አንድ ሰው የሚሞትበትን ቀን አያውቅም። ወይ መልሽልኛ ወይ መልሽልኝ። ገብቶሻል ወይ? እርግጥ የሆነ ነገር ካለ ንገርኝና እቺ ሴት መሞቷን የምታውቅ አሁን እያደረገች ብትሆንም የምትጨርስ ከመጨረሷ በፊት ጌታ የማይመጣባት ጌታ ተመልሶ በክብር የማይመለስባት ነች። ጭርስ አድርጋ ምትል። ኦርቶዶክሳኖች እንደዚህ ብላችሁ ነው የምታስቡት። ስራችንን ጨርሰን እንሄዳለን ብላችሁ የምታስቡ ከሆነ አልጨርስም የምትል ከሆነ ይኸውልሽ ፈጽሙ ስለሚል ይኸውልሽ ፈጽሙን ቀጥታ ስለተረጎማችሁት አንዴ ከዚህ በኋላ አታቋርጭ። ወለተ ሰንበት አንዴ ልጆችም ድምፅ እየገባ ስለሆነ በቃ በጣም ረጅም ጊዜ ወስጃለሁ። እህቴ መነንም አንዴ የምታወራሽ ነገር አለ። አንዴ ልጨርስ እኔ እንዳይቆራረጥብኝ። አንዴ አታቋርጭ። ሚዩት አድርጊና ስሚኝ። በጣም ከይቅርታ ጋር እሺ። ችግር የለውም። እኔ ባትቀበኝ የኔ ድርሻ ወንጌልን መስበክ ብቻ እንጂ ሰውን በግድ ተቀበል አትቀበል የለም። ሚዩት አላረግሽውም። እስክታረግ ይጠብቅሻለሁ። እሺ እናት ተባረኪ። ቴንኪው አመሰግናለሁ። ለማንኛውም ፈጽሙ ነው የሚለው አይደለ? ኦኬ ፈጽሙን እነሱ የሚተረጉሙት ቃል በቃል ፈጽሙ ነው የሚለው። ፈጽሙ ካለ ፈጽሙ ነው። ዳጊ ምን እያልከን ነው? ኦኬ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ሲል ምን ማለት ነው? እንግዲህ ፈጽሙ በአማርኛችን ራሱ ሁለት ትርጓሜ ያለው ቢያንስ
ፈጽሙ ማለት ኮምፕሊት አድርጉት ጨርሱት ማለትም ነው አንድ። ሁለተኛው ፈጽም ማለት ደግሞ ስራ ማለትም ነው። ስራ እኛ ልክ ወንጌል አማኞች ምዕመኖቻችንን ወንድምቶቻችንን እንደምናስተምረው ማለት ነው ስሩ ብለን እናስተምራለን። ምን አይነት ስራ? እግዚአብሔር የሚከብርበት ስራ። ብርሃናችሁ በሰው ፊት ሁሉ ይብራ ይውጣ። ለምን? ያንን አይተው ሰዎች ጌታን እንዲያከብሩ ስሩ። መልካም ስራ ስሩ። የተፈጠራችሁበት አንዱ ዓላማ ይሄ ነው። መልካምን ታደርጉ ነው። ክርስቶስን የሚመስል ህይወት፣ ትህትናን፣ ፍቅርን፣ ቸርነትን አርጉ፣ ስሩ። በቃ የሚሰራ መልካም ነገር ሁሉ የቻላችሁ እጃችሁ ያገኘውን መልካም ነገር ሁሉ ስሩ። ኦፍኮርስ እናስተምራለን። በዛ ግን ድነት አለ? የለም። ለምን? በዛ ድነት ካስቀመጥክ መጽሐፍ ቅዱስ እንደዚህ ይላል። ይህን ጥቅስ ላንብብልሽ ምናልባት እየሰማሽኝ ከሆነ ያዕቆብ 2:10 ላይ እንደዚህ ይላል፣ ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ደግሞ ያለው ህግን ሁሉ የሚጠብቅ ነገር ግን በአንዱ እኮ ነው። አስቡት፣ ይህች እህታችን ብዙ እያደረገች መቼም አንድ ትስታለች። አልስትም ትለኛለች በኋላ ማይከፍታ ኧረ እኔ ምንም ስተው ነገር የለም ካለችን ያው እንግዲህ ለካ ከሰው ጋር እያወራሁ አልነበረም ማለት ነው። እኔ ምንም መሳሳተው ነገር የለም በሁሉ ጥንቅቅ አረጋለሁ ምትል ከሆነች ሰውነቷንም ተጠራጥረን ወይ ኤሊያን ትሆናለች ምናምን በኋላ ቼክ እናደርጋለን። ለማንኛውም ግን ህጉን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ሆናል። አንድ እኮ ነው እቺ ልጅ ሚስ ያደረገችው። አንድ እኮ ነው ከመሞታ በፊት አንድ ንስሐ ያልገባችበት ጉዳይ ይኖራል። አንድ የሆነ ያላደረገችው ነገር አንድ እኮ ነው። በሱ የዘላለም ታጣለች። እንደሷ ቢሆን ኖሮ በሁሉ በደለኛ ይሆናል። አያችሁ፣ በስራ የሚዳን ቢሆን ኖሮ ማን ወንድ ኦርቶዶክሳዊ ነው በስራ ይድናለሁ ብሎ ማውራት የሚችል? አትችልም። ሰው ስለሆንክ ስጋ ስለለበስክ የማትችለውን ጣጣ ውስጥ ነው የገባው። እሱ ብቻ አይደለም እኮ ገላትያን 3:10 ላይ ድምፅ ምን ይላል? ከህግ ስራ የሆኑት ሁሉ ከእርግማን ወይም በእርግማን በታች ናቸው። በህግ መጽሐፍት በተጻፉት ሁሉ ነው የሚለው። በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና። ተመልከቱ፣ እየሰራ አንደኛ በህግ ስራ እሆናለሁ ብሎ የሚያስብ ሰው ራሱ የተረገመ ነው። የተረገመ ደግሞ የእግዚአብሔር መንግስት አይወርስም። የተረገመ ነው። ፕላስ በህግ መጽሐፍ በተጻፉት ደግሞ አረጋለሁ ብሎ ከተነሳ ደግሞ ደግሞ አረጋለሁ ብሎ ከተነሳ ደግሞ በሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ጽፏል። አረጋለሁ ብለህ ከተነሳ የምን መለኳኩፍ ነው ብራዘር? 613ቷንም አርጋ ከቻልክ አትችልም። አንደኛ። ሁለተኛ ነገር ሊሚቴሽናል። የምን የታይምም ሊሚቴሽናል። ጊዜውም አይበቃህም። መጀመሪያ ህጉን ስታጣና የቱን ነው ማድረግ የቱን ነው ማለት 10 እንኳን ትእዛዛትን እንኳን በትክክል መናገር ማትችል ሰው ናችሁ ብዙዎቻችሁ። እስቲ 10 ትእዛዛት እንኳን ብትባሉ 10 ህግጋት እንኳን የሙሴን ህግጋት ብትጠይቁ ሳታዛንፉ መናገር ማትችሉ ናችሁ። እንኳን ማድረግ መናገር ማትችሉ ሰዎች ናችሁ። ግን በስራዬ ትላላችሁ። ጥሩ። ሌላው ታይም ሊሚቴሽንም አለብህ። አረጋለሁ ችግር የለም 10ንም 613ቷንም አረጋለሁ ብለህ ብትነሳ ህጉን ያለማወቅ ሊሚቴሽን ብቻ ሳይሆን እድሜህም አይበቃም። 200 ዓመት ቢጨመርልህ 100 ዓመት ከሆነ የምትኖረው ሌላ 100 ዓመት ይጨመርልህ ቢባል አትጨርሰው። ለምን? ምክንያቱም አንዱ ስታረግ በአንዱ ፌል ስታረግ 99 ስታረግ በአንዱ ሲጎልብህ እንዲሁ የተውተፈተፍክ ወይ አንተ ትሞታለህ፣ ቅድም እንደጠየቅኳት መሞቿን አታውቅም፣ ወይ ጌታ ይመጣል። ስለዚህ በስራዬ ያለ እየዳንኩ ነው መዳኔን እፈጽማለሁ which is complete አደርጋለሁ ብሎ የሚያስብ ሰው ተሸውዷል። የእንግሊዝኛው ቨርሽን ለዚህ ነው መፈጸም ማለት ማድረግ እንጂ መጨረስ ማለት እንዳልሆነ የሚነግረን። ወርክአውት ይለዋል። ወርክአውት ጉዳዩን ማድረግ። ወርክአውት ማለት ልክ እንደ ጂም ገብታችሁ ያንን ነገር ምንድነው አፕላይ ማድረግ የሚል አይነት ትርጓሜ ነው የሚኖረው። አፕላይ ማድረግ የሚል አይነት ትርጓሜ ነው የሚኖረው። ወርክአውት ኢዝ ዘ ራይት ወርድ አክቹዋሊ መጽሐፍ ቅዱስ ላይ እንደዛ ነው እንግሊዝኛው ትርጓሜ፣ ወይም ሌሎች ትርጓሜዎችን መመልከት ትችላላችሁ። ስለዚህ ባጭሩ ማንም ሰው እሰራለሁ ቢሉ መስራት አለበት። ኦፍ ኮርስ መስራት አለበት። አትስሩ እያለ ነው ዳጊ አይደለም። ድሃን ማብላት አለ። በደንብ አድርገህ ታበላለህ። ቅድም ስናገር ነበር እንኳን ክርስቲያን ሆነ ሙስሊም ሆነ ድሃን ታበላለህ። ለምን? ሰብአዊነት በውስጣችን የሆነ የተፈጠረ አብሮን የተፈጠረ ሰብአዊነት ስላለ። አንዳንዱ ሰው ጋር እያጣሁት ቢሆንም ብዙ ሰው ጋር ግን የምታገኙት ሰብአዊነት ስላለ። ስለዚህ ኢቭን ከክራይስት የምታገኘው ብቻ አይደለም፣ በራሱ ያለ ሰውነታችን ውስጥ የሚፈጠር ወይም በተፈጥሮ ያገኘነው ማንነት አለ። ሁሉ ሰው እንደዛ ነው ማለት ባልደፍርም፣ ኦኬ። ግን ለካ መልካም ለማድረግ የግድ ክርስቲያን መሆን አይጠበቅም ማለት ነው። እንግዲህ ክርስቲያን ስትሆን ደግሞ አስበው የጌታን ትህትና፣ የጌታን ምሕረት፣ የጌታን ፍቅር ደግሞ ስትለማመድ ደግሞ አንተማ ብዙ ምክንያት አለ ለሰዎች በጎ የምትሆንበት። የተተወልህን በደል ስታስታውስ፣ ያደረገልን ቸርነት ስታስብ አንተም
ቸርነትን ታደርጋለህ። ያነበብከው ቃል ላይ ስለ እግዚአብሔር ፍቅር ስለ እግዚአብሔር ቸርነት ስለሚያወሳ አንተም ያንን ልታደርግ ትነሳሳለህ። ኦፍ ኮርስ እንዴ ወንጌል አማኞች በደንብ አድርገው መበለትን ይረዳሉ፣ ድሆችን ያግዛሉ። ለዚህ አይደል እንዴ ምዝጋየ ዙናን አንደኛ መለስተኛ ደረጃ መረጃውን ከፈለጋችሁ አሳያለሁ። ከጀርመን ተራአዶ ከ1 ሚሊዮን ምናምን ብር በላይ ተቀብላ። ለዚህ ከሆነ ኦርቶዶክስ ቤተክርስቲያን ከጀርመን የፕሮቴስታንት ተራአዶ ገንዘብ ተቀብላ ምዝጋየ ዙናን ያሰራችው ለዚህ ነው። እኛን ግን ዞራ ስራ ላይ እንደማንሳተፍ መልካም ምግባር ላይ እንደማንሳተፍ ግን ቤተክርስቲያኒቷና ምዕመኖቿ ያወራሉ። ሁሉም ማለት አይደለም። የሚያውቁ ያውቃሉ። እርዳታ ሲፈልጉ እጃቸውን ወደኛ ይዘረጋሉ፣ ስድብ ሲፈልጉ ምላሳቸውን ወደኛ ይዘረጋሉ። ይሄ ነው ችግሩ፣ አሁን የገጠመን ችግር። ስለዚህ አዎ መልካምን ማድረግ የሚጠሏት የሉተር ሀገርም ኢትዮጵያን ያለንም በተለያየ ዓለም ላይ ያለን ወንጌል አማኞች አዎ በደንብ አድርገን መልካም ስራን እናበረታታለን። ወንጌልም ነው ያለ እንዲያውም ያለሱ እምነት የሞተ ነው። which is አምናለሁ እያለ ፍቅር የሆነውን ጌታ መልካለሁ እያለ ፍቅር የሌለው ሰው የሞተ ነው። የሱ ፍቅር ቀቅለህ ብላው አማርኛ ተጠቅሜ እንዲያውም ብዙ ሰው አስቀይሜያለሁ። ስለዚህ ዛሬም ልድገመዋ፣ ዛሬም ያንተ እምነት ምንም አይጠቅምም። እንደዛ እያልክ ቸርነት የማታረግ ፍቅር የማታረግ ባለህ ማለት ነው። ግድ ሁሉ እንደህ መርዳት አለብህ ማለት አይደል። ባለህ አቅም ግን ለድሆች የማታደርግ ከሆነ ያ ያንተ እምነት የማይጠቅም የሞተን ይለዋል። እንዲያውም ያዕቆብ ትክክል ነው የሞተ ነው። ግን ባበላሁት ግን እጸድቃለሁ ብለህ ካሰብክ ግን የእግዚአብሔርን መንግስት የባለጠጎች መንግስት አድርገኸዋል ማለት ነው። which is ያበላ የሚገባበት ባልቴት የረዳ እንትን ቸርች ያሰራ የሚገባበት ይሆንና ድሆች ማብላትም ማሰራትም ቤተክርስቲያን እንትን ማድረግም የማይችሉ ደግሞ የማይገቡበት መንግስት ይሆናል ማለት ነው። አየህ መዳን በዛ ላይ ከተወሰነ የቻለ የሚገባበት ያወቀ የሚገባበት ወይም ጉልበት ያለው የሚገባበት ይሆናል ማለት ነው። ኖ ወንጌል እንደዛ አይደለም። ስለዚህ ስለ ዳንክ ታደርገዋለህ። ለምሳሌ አንድ ምግብ ቤት ሄደ በላ ጣፈጠው፣ ይሄ ወንጌል ይሄ ምግብ ይጣፍጣል ብለህ ሄደ ለሌሎች ለዛ ላልበላው ላላየው ላላወቀው ለዛ ምግብ ቤት ህዝብ እንደምትናገረው ወንጌልም እንደዛ ነው። ላልቀመሰው ሄደ ትናገራለህ። መጀመሪያ ግን መቅመስ አለብህ። አሁን የኦርቶዶክሳኖች ጋር ብዙ የምታዩት ነገር ያልቀመሱትን ወንጌል ነው የሚነግሯችሁ። ያልዳኑበትን ወንጌል ነው ያድናል ብለው የሚነግሯችሁ። ለዚህ ነው ድነታቸው ላይ እንድናለን ምናምን እየዳንን ነው። ከሆስፒታል አንድ ሰው ወጥቶ በር ላይ ያገኛችሁት እንዴት ነው ታዲያ ዳንክ ስትሉት ድኛለሁ ግን እየዳንኩ ነው ወደፊት ደግሞ እድናለሁ ሲላችሁ ኢሚዲየትሊ ወስዳችሁ እንደገና ሆስፒታል የምትመልሱት ይሄ ሰውዬ ኮምፕሊትሊ አልዳነም። እንደዛ አይደለም። ስለዚህ የኛ ወንጌል ድሆችን መበለቶችን እንደገናም ደግሞ ሰውነትን ከእድፍ መጠበቅ እንዲያውም ነውር የሌለበት አምልኮ ይለዋል ያዕቆብ ላይ። ይሄንን እንቀበላለን። ለድነት ግን አናደርግም። ለመዳኛ ግን አይሆንም። ለመዳኛ ነው ካልከኝ ችግሩ ምን መሰለ? ሳትጨርስ እየተንተፋተፍክ ወይ ትሞታለህ ወይ ጌታ ይመጣል ወይ አንተ ትሄዳለህ። ስለዚህ እህታችን ከመንን ጋር ትቀጥያለሽ። ባጭሩ ያንቺ ወንጌል እማያሻግር ነው። ያደርሳል፣ ወንዝ ድረስ ሊያደርስሽ ይችላል። ገድላቱ ምኑ ገፋፍቶ ያደርስሻል፣ ግን አያሻግርም፣ ያሰጥማል እንጂ። በጣም ከትህትና ጋር ነግርሻለሁ። ይሄንን መንን በጣም ስለ ትዕግስትሽ አመሰግናለሁ። ይቅርታ ስትልን ወንድሜ፣ በመጀመሪያ እኔ ከእርሶ ጋር ነው እንጂ መጽሐፍ ቅዱስ ጋር ተግባብተናል። ስለ መፈጸም ሲተረጉሙ ዕለት ዕለት የሚለውን ትተውታልና ለምሳሌ ፈጽም ያለው ካለ አዎ ልክ ነው፣ ዕለት ዕለት የሚለው ባይኖር ይሄ ግን ዕለት ዕለት የራሳችሁን መዳን ፈጽሙ ስለሚል እኔ ከመጽሐፍ ቅዱስ ጋር ተግባብቻለሁ። ከእርሶ ጋር ግን ባንግባባም ችግር የለውም። ዋናው መጽሐፍ ቅዱስን ማለትና መቀበል ነው። ወደ ተሰንበት ከመጽሐፍ ቅዱስ ጋር አይደለም። ዳጊዬ እሺ ማንንዬ ሰላም ብያችኋለሁ። ሶሪ ተራፍ ስላረኳችሁ። ግን ወለተ ሰንበት እሳቸው ኦርቶዶክስ ተዋህዶ ቤተክርስቲያንን አይወክሉም። ኦርቶዶክስ ተዋህዶ ብለው አያምኑ፣ ርትዕት ብለው የሚያምኑ የራሳቸው የሆነ አስተምሮት ያላቸው ካልቸር ያላቸው ናቸው። ስለዚህ ለምን በዚህ ጉዳይ ላይ ረጅም ሰዓት እንዳወራችኋቸው አላውቅም። ምክንያቱም በቀደም የሚነግረው ነው ይታወቃሉ። ተዋህዶ ብለው አያምኑ። ስለዚህ ኢየሱስ ክርስቶስ ኦርቶዶክስ ተዋህዶ የሚወክል ትምህርት የላቸው እና በዚህ ሰዓት ባታጠፉ ለሳቸው ብዬ ነው። ምክንያቱም እሳቸው የሚያምኑት ራሳቸው የሆነ ቀኖና ያላቸው፣ የራሳቸው የሆነ አስተምሮት ያላቸው የራሳቸው የሆነ ቀን አቆጣጠር ራሱ የኦርቶዶክስ ተዋህዶ ኢትዮጵያን አይቀበሉ። የራሳቸው የሆነ አስተምሮት አላቸው ሴትዮ ማለት ነው። እና እሳቸውን የምታወሩት በራሳቸው ቀኖና እና በራሳቸው አስተምሮት ቢሆን ጥሩ ነው። ይህን ያህል ሰዓት
ያው ስላልተመቼ ነው ስራ መግባት ስለሆነ ነውና በአንድ ጊዜ ወደ አንዴ ይቆይ እኮ ያልተረዱት ስለኛ አልተረዱም። እኛ ጽዋ ማህበር እንጂ ሃይማኖት አለ። አንዴ ይቆዩማ ወለተ ያንዴ ከታላቅ ይቅርታ ጋር። ስለዚህ በኦርቶዶክስ ተዋህዶ አስተምሮት መጠቀም አይችሉም። ተዋህዶ ብለው ራሱ ቃሉን አይቀበሉትም። ስለዚህ ምን ስታወሯቸው ንግስት ማናት ስሟ የኢትዮጵያ ንግስት ያለችው እህታችን ማናገርች አንዴ ስለዚህ የኦርቶዶክስ ተዋህዶን ትምህርትም እያጠፋች ስለሆነ ነው። እንድናለን እየዳነ ነው የሚለው የኦርቶዶክስ ተዋህዶ አስተምሮትም አይደለም፣ ዝም ብሎ የመጣ ትምህርት ነው። ግን ይሄንን ትምህርት ራሱ አያምኑበትምና ስታወሯቸው ኢቨን መጽሐፍ ቅዱስን በከፊል አይቀበሉ ባይዘው በቀደም አስረግጠው ነገር ሆናል። መጽሐፍ ቅዱስ ራሱ ኢየሱስ ኢትዮጵያዊ ነው ብለው የሚያምኑ፣ ማርያም ኢትዮጵያዊ ናት ብለው የሚያምኑ፣ መጽሐፍ ቅዱስ በሙሉ ኢትዮጵያዊ ነው ብለው የሚያምኑ ሴት ናቸው። ሴትዮ እስራኤል እንኳን እንደ ሀገር አይደለችም፣ የኛ ሀገር ኢትዮጵያ ናት፣ ውሸት ታሪክ ነው ብለው ከሚያምኑ ሰው ጋር በዚህ ልክ ለምን እንደምታወሩ አላውቅም። ወንጌል ከሰበካችኋቸው ወንጌል ሰበኩ እንጂ ክርክርና ዲቤት ባታደርጉ ይመረጣል። ለዛ ብዬ ነው። በቃ ኮምፕሊትሊ ይለያያሉ ከኦርቶዶክስ ተዋህዶ አስተምሮት ጋር። ስለዚህ ወይዘሮ ስንዱ ምን ማስረጃ አለው እንደምንለያይ? ይኸው እርስዎ በቀደም እኔ እናንተ ቤት አንድ ጊዜ ገብቼ ነው ያስወጣችሁ። ምን ብላችሁ ነው የምታምኑት? እናንተ የምታምኑት የኢትዮጵያን ዘመን አቆጣጠር አንቀበልም፣ በሄኖክ አቆጣጠር ነው የምንሄደው። የኢትዮጵያ ተዋህዶ ቤተክርስቲያን በሙሉ እምነቷን አስተምሮቷን አንቀበልም ብላችሁ የምታምኑ ናቸው። ስለዚህ ኢትዮጵያ ኦርቶዶክስ ተዋህዶ ወክሎ ነገር እኮ አንድ አይደለም የሚባለው በመጽሐፍ ቅዱስ ተዳኝተው ነው። እኛ እኮ የዘመነ ሄኖክ ቅዱስን እኮ ራሱ እናንተኛንን ኢትዮጵያ ማርያም ተቀበሉናል። የወሎት በዘመነ ቅዱስ ሄኖክ ማርያም ተቀበያለሽ 80 ቀጥሉ ለማለት ወለው ወጭ ነው የተናገርኩት ለቤተሰቦች አሁን እኮ ስለ 80 መጽሐፍ ችግር የለም ልመልስላችሁ። እህተ ማርያም የስንዱ የሚሏት እነዚህ ተዋህዶ ነን የሚሉ ማህበርም ይሁን ምንም ይሁን ስንዱ እያሉ የሚናገሯት እህተ ማርያምን ነው። ግን በአንጻሩ ግን ምንን ያስመስላሉ? ልክ ኦርቶዶክስ ቤተክርስቲያንን ነው የሚያስመስሏት እንጂ የነሱ ዋና እምነታቸው ወለተ ማነው ስማ እቺ እህተ ማርያም ናት። እህተ ማርያም ለነሱ ቁንጮ ዋና ናት። ከሌላ አቆቆይ ስለማቀው ነው። አንደኛ ለምን መሰለሽ ወለተ ሳይቆይ ሚታርጊ እንጂ አረሚታርጊ እንዴ ስለ እግዚአብሔር ቃል የእግዚአብሔር ቃል ብታቂ ኖሮ ከሆነ የእግዚአብሔር ቃልማ ብታቂ አትዋሽም። የአርባ ቀን ህፃን ዳቦ ይበላል የምትይ ሴት የአርባ ቀን ህፃን የማይደረገውን እኛ እየቀደስን እኛ አብኩተን ጋግረን አባ ስጋውን እያደረግን አንቺ አይተሽ ታውቂያለሽ? ጋግረሽ ታውቂያለሽ? ስጋው ደግሞ ጋግረሽ ታውቂያለሽ? ቆይቻለሁ ስትሽ ስጋው ደግሞ ጋግረሽ ታውቂያለሽ? አይሰጥም። ውሸትሽ ነው፣ በፍጹም ውሸትሽ ነው። መጽሐፍ ቅዱስን አትቀበዩም። መጽሐፍ ቅዱስን አትቀበይም። የትኛው መጽሐፍ ነው የምትቀበዩ? የትኛው መጽሐፍ አትቀበዩማ? አትቀበይም። ታምረ ማርያም ትቀበያለሽ? ታምረ ማርያም ትቀበያለሽ? አንዴ አስጨርሻቸውና ከኔ ጋር እንደነበረሽ ትወያያለሽ። አንዴ አስጨርሻቸው አንድ ጊዜ ሀሳባቸውን ይጨርሱ። ወደ ግለሰብ ሄደው ግለሰብ አካክለን ይችላል። አንድ ሀሳባቸውን አስጨርሻቸው። ከዛ እየሰማን ነው እኛም ሀሳባቸውን ዳጊ ወንድም ይኸውልህ እኔ ነኝ አሁን እዚህ ቤት ያለሁት የሌለ ነገር ነው። የምታመጪው እኮ የሌለ ነው። ይበላል እኮ አልሽ። ወለተ ሰንበት ከፈለግሽ ይቅርታ መሪ ጌታ ከፈለግሽ 10 ደቂቃ ምሰጥሻለሁ፣ ታወራለሽ። ግን እሳቸው ሲያወሩ አታቋርጫቸው ፕሊስ። ያወሩሽ እኮ ነው። አሁን ስለኔ ከሆነ ያወሩና አንቺ ደግሞ መከላከያሽን ትናገሪያለሽ። እኔ ደቂቃ ሰጥሻለሁ ከፈለግሽ። መልካም እሺ፣ እንዳይረሱት እሺ። ያወሩሽ አንቺ ሲያወሩ ነጥብ ያዢ። በቃ እሺ። አንደኛ ምንድን ነው የ40 ቀንም የ80 ቀንም ህፃን ስጋ ወደሙ አይወስድም። ደሙም እንዲጠጣ አይደረግም። የሚደረገው ጣቱን ነክሮ ነው ከንፈሮችን የሚያስነካው።
ጣቱን ነክሮ ጣታችን ነክረን ነው የ40 ቀንም ይሁን የ80 ቀንም ይሁን ሕፃናት እየመጡ ስጋ ወደሙ ለመቀበል ተሰልፈው ሲመጡ አንቆ ይግደለው እንደ ደረቁን ዳቦ የምንሰጠው? ዳቦ ነው እኮ የሚሰጠው፣ የሚጋገረው እኮ ዳቦ ነው። ዳቦ ነው። እንጀራ ቢያንስ እንጀራ እንኳ እንዲሁ እንጀራ ምናልባት ለስለስ ስለሚል ሊደረግ ይችል ይሆናል፣ ግን ደግሞ አይደረግም። ስለዚህ የሚደረገው ምንድን ነው? ጽዋው አለ፣ በጽዋ ላይ ወይን አለ፣ ዲያቆኑ የያዘው ለትልልቆቹ፣ ዲያቆኑ የያዘው ለትልልቆቹ፣ ሕፃናት ግን እሱ አይሰጥም። የሚደረገው የሚደረገው ምንድን ነው? ወደ ውስጥም ከተት ሊከተው ይችላል። ያ ምን እንዲያደርገው ነው? ሙሉ ጣቱን እንትን ሲለው ቢያንስ እዛ ደም እንኳ እንዲነካ ምላሱ ምናምን ነገር እንዲነካ፣ ወደ ውስጥ አይወርድም። ወደ ውስጥ የሚወርድ ወደ ሆድ የሚወርድ አይደለም። በጣት ተነክሮ የሚሰጥ ነገር እንዴት አድርጎ ይወርዳል? ማንም ኦርቶዶክሳዊ ነኝ የሚል ካህን ነኝ የሚል ቄስ ነኝ የሚል ካለ ይምጣ። ስጋ ወደሙ ሲሰጥ ይሄ ነው። ለታመሙ ሰዎች እንኳን የታመሙ ሰዎች በአስከሬን በሆነ ነገር እንዲሁ ይዘዋቸው ሲመጡ በመሞቻው ቀን ይቁረብ ሲባል እህል ውሃ መጠጣት ማይችል በስርንጅ በዚህ ምንድን ነው የሚባለው? ይሄ ተንጠልጥ ምን ነበር የሚባለው? ግሉኮስ። በግሉኮስ የሚኖረውን ሰው ያመጡታል። በመኪና አድርገው ይዘውት ይመጣሉ። በፊት በአዲስ አበባ በየቤቱ እየወሰዱ ካህናት እንዲያቆርቡ ይፈቀድ ነበረ፣ በየትኛውም ከተማ። አሁን በሌላው ጋር ብዙ ክልከላ ያለውም አዲስ አበባ ተከልክሏል። በመኪና ይዘውት እንዲመጡ የደቀመ ሊሞት ያለ ሰው ሊሞት አፋፍ ነው እኮ ምን እየተደረገበት እንዳለ ምን እያደረጉት እንደሆነ የት እንደሆነ እንኳ ያለበት ቦታ እንኳ ማወቅ በማይችል ህይወት ውስጥ ሆኖ ምን እንደሚያደርግ ልክ እንደ ሕፃን ጣቱን ይነክርና ከንፈሮቹን ነው የሚያስነካበት። ይሄ ማንም ያውቀው? ካህኑ ብቻ ነው የሚያውቀው። ቤተሰብስ እዛ በሩቁ ነው ያለ። ሕፃንስ ይዛለች። እንዲያውም ዞር ነው የምትል እኮ ፊቷ ዞር ይላል። ምን ሲያደርግ? ቄሱ እንደዚህ ሲያደርግ ከንፈሮቹን ሲያስነካ፣ ወዲያውኑ ደግሞ የውሃ ነገር ስጧቸው ይባላል። እና ምንድነው? በጣም ትልቅ ውሸት ነው። የማያውቀው ሰው እኔ አላቅም፣ መጽሐፍ ቅዱስን የሚያውቅ ሰው ትክክለኛ የሆነ ፈሪሃ እግዚአብሔር ያለው ሰው የሚያውቀውን አውቀዋለሁ፣ የማያውቀውን ደግሞ አላውቀውም ነው ማለት ያለበት። ስጋ ወደሙ የ40 ቀን ሕፃን የ80 ቀን ሕፃን ዳቦውን ይበላል ወይ ሲባል አዎ ይበላል። ከዛ እስመ አልቦ ነገር ዘይሳአኖ ለእግዚአብሔር፣ ጭራሽ የሌለ ነገር እና የሌሉበትን ነገር ለምን ይናገራል? የሌሉበትን ለምን? ነውር ነው። ይሄ በጣም ነውር ነው። በሚያውቅ ሰው ፊት ብዙ እኔ ብቻ አይደለም እኮ እዚህ ውስጥ ብዙ ሰዎች፣ ብዙ ካህናት ይኖራሉ፣ ብዙ ዲያቆናት ይኖራሉ፣ ያውቁታል። ምስጢሩን የሚያውቁ ሰዎች ምስጢሩን በሚያውቁ ሰዎች ፊት መካድ ወይ ቀዳሽ አልነበርሽ፣ ቤተልሔም ገብተሽ አላቦካሽ፣ አልጋገርሽ፣ ህብስቱን አልቆረሽው፣ እንዴት እንደሚቆረስ እንዴት እንትን እንደሚል ሳታቂ ዝም ብለሽ አዎ ትወስዳለች። አዎ የሚሳነው ነገር የለም። አያንቀውም ወይ? የሚሳነው ነገር የለም። እንዲህ ብሎ ነገር አለ እንዴ? የለም። ምግብ የ40 ቀን ሕፃን አሁን አልበላ ቢል ቢያንስ ወይ አጥሚት ነገር በጣም እሱም በጣም ቀጠን ያለ ነገር ሊሰጥ ይችላል እንጂ ዳቦ አይሰጥም። ዳቦ አይሰጥም። የው ልጆች እያሳደግን ነው። እንደዚህ አድርገን አናቅም። ከመቼ ጀምሮ ነው ተጨማሪ ምግብ የሚለው የሳይንስ እንትን እንኳ እንጃ ከ6 ወር በኋላ ከ3 ወር በኋላ እንደዚህ አካባቢ ይመስለኛል እንጂ 40 ቀን ሕፃን የ40 ቀን ሕፃን አይወስድም። ያም ከ6 ወር በኋላ የሚባለውም ቀጠን ያለ በጣም ቀጭን የሆነ ነገር ወተትም ቢሆን ሙሉ ወተት እንኳ እሺ ስልክ ገብቶብኝ ነበር። ወተት እንኳ ውሃ ተጨምሮበት እንዳለ የላም ወተት አይሰጥም ነው የሚሉን
ስለዚህ ጠብ እያደረግንበት በመጠኑ ጠብ እያደረግንበት ነበረ ምንሰጣቸው ማለት ነው። እና ይሄ አንዱ ትልቅ ውሸት ነው። አንድ ሁለተኛ ደግሞ መጽሐፍ ቅዱስ ገድል አትቀበልም ወይ አትቀበይም ወይ? ገድል ድርሳን ከመጽሐፍ ቅዱስ ስለ ቤተ ክርስቲያኗ የቤተ ክርስቲያኗን አስተምህሮ የቤተ ክርስቲያኒቱን አስተምህሮ እንትን መናገር የሚችል ካለ ከቤተ ክርስቲያኒቱ አስተምህሮ እየጠቀሰ ከቤተ ክርስቲያኒቱ አስተምህሮ መጽሐፍ ቅዱስ አይደለም፣ ከቤተ ክርስቲያኗ አስተምህሮ። አሁን ስለ ተስካር ብንል ተስካር ስለ መጽሐፍ ቅዱስ ከመጽሐፍ ቅዱስ ሊያወጣ ነው እንዴ? ስለ የትኛው ስለ ሜሮን ቢባል የታለ ሜሮን? መጽሐፍ ቅዱስ ውስጥ ሜሮን አለ እንዴ? የለም። ጥምቀት ቢባል ታቦት እንበል ታቦት አለ እንዴ? የለም። ስለዚህ ከመጽሐፍ ቤተ ክርስቲያን የራሷ የሆነ ስርዓት ነው ያላት። በራሷ ስርዓት የራሷ የቤተ ክርስቲያኒቱን ስርዓት ይሄ ነው እውነታው ብሎ ሊናገር የሚችል የለም። አሁን እርሷ የምታመጣው ነገር አሁን ላይ የተፈጠረው 10 ዓመት ያልሞላው ትምህርት ድነናል፣ እየዳን ነው፣ እንድናለን የሚለው የመጨረሻ የሞተ ትምህርት ይባላል። ይሄ ምውት ይለዋል ግዕዙ። ምውት የሆነ ትምህርት ነው። ድነናል የሚባለው ድነናል። ከዳንክ ለምን ትሰራለህ? ከዳንሽ ለምን ትሰሪያለሽ? ድኛለሁ ብሎ ነገር አለ እንዴ? ማን ነው ድኛለሁ የሚለው? ይሄ ድነት በጸጋ የሚሉት አያቸው። ከአዳማዊ ኃጢአት ድነናል ነው። በደንብ ልብ በሉ። የራሷን ኃጢአትስ ከልጅነት እስከ እውቀት ድረስ እስከ ዛሬ ድረስ በሚሰሩት ኃጢአት ግን በራሳቸው ብቻ ነው እንጂ የእግዚአብሔር ጸጋ የሚባል የለም። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታች ሳይሆን ከላይ ያሉ እነዚህ የሚያስተምሩት ትምህርት ፈጽሞ መጽሐፍ ቅዱሳዊም አይደለም፣ የኦርቶዶክስ ቤተክርስቲያን ትምህርትም አይደለም። ምክንያቱስ ሰዎቹ በራሳችን ነው እንድናለን የሚሉ በክርስቶስ ጸጋ አይደለም። በክርስቶስ ጸጋ የሚሉት ከፓጋኖች ጋር እኩል ነን። ክርስቶስ መስቀል ላይ የዛሬ 2000 ዓመት ባፈሰሰው ደሙ ለአዳም ዘር ሁሉ ስለሆነ ያፈሰሰው በዚያ በኩል ድነናል። ከማን? ከአዳም ከውርስ ኃጢአት ወይም ደግሞ ከጥንተ አብሶ ነው የምትለው። ራሷ ከሚፈረድባት ኃጢአትስ እኔው ራሴ ነኝ። የክርስቶስ ደም የክርስቶስ ነገር በእኔ ህይወት ላይ በእኔ ስራ ላይ ምንም አይነት ድርሻ የለውም ነው የሚሉ እነማን? ድነናል፣ እየዳን ነው፣ እንድናለን የሚለው ትምህርት። ይሄ ትምህርት እጅግ በጣም በምድር ላይ አደገኛ የሆነ ሰይጣን ያልደረሰበት የስህተት ትምህርት ነው። ሰይጣን እንኳ ያልደረሰበት የስህተት ትምህርት ይባላል። ይሄ የስህተት ትምህርት ማንም ሰው የክርስቶስን ሞት የክርስቶስ ደም የማያስፈልገው በራሱ ብቻ በየቀኑ እየሰራ መዳኑን እንዲፈጽም በራሱ በመውጣት በመውረድ በመጾም በመጸለይ ድነትን የሚፈልግ ትውልድ ይሄ ትውልድ ነው። ይሄ ሰይጣን ገደል የከተተው ትምህርት ነው። ይሄ ሰይጣናዊም ትምህርት ነው። የክርስቶስን ደም የረገጠ የክርስቶስን የሞቱን የቤዛነት አገልግሎቱን ያክፋፋ ምኑ ይሄ ምን የሚለው በራሴ ነው ምድነው። በጸጋውስ በጸጋውማ ከአዳማዊ ኃጢአት በጸጋው ድነናል የምንለው ከምንድን ነው ቢባል ከአዳማዊ ኃጢአት ብቻ። ሌላው ኃጢአትስ ዛሬ የሚያመነዝር፣ ዛሬ የሚዋሽ፣ ዛሬ የሚሰርቅ፣ ዛሬ የሚሰክር፣ ዛሬ የሚጨፍር፣ ዛሬ የሚዘፍን ሰውስ በራሱ ኃጢአት በራሱ ስራ ብቻ ነው የሚድነው። የክርስቶስ ፕላስ ይሆናል ወይ የክርስቶስ ደም ወይም ደግሞ የክርስቶስ የሞቱ የቤዛነቱ አገልግሎት በጭራሽ ድርሻ የለው። ምኑ ድርሻው አብቅተዋል። ይህ በጸጋ ከማን ጋር እኩል ነው? መሐመዳውያንም በመሐመዳውያንም የትኛውም ዓለም ላይ ድነዋል ብሎ ነው የሚያምነው። ይሄ አስተምህሮ የትኛውም ዓለም ላይ በሙሉ ድነዋል። ያልተኮነነ ያልተፈረደበት የለም። ምን ይላሉ አባቶችም? 4 ሰዎች ብቻ ናቸው
ሲኦል ውስጥ የቀሩ የተዋቸው ክርስቶስ በመስቀል ላይ ወደ ሲኦል በገባ ጊዜ በሞተ ጊዜ ዕለተ ዓርብ ማለት ነው። ነፍሱ ቅድስት ነፍሱ ወደ ሲኦል ገብቶ ነፍሳትን ሁሉ ከአዳም ጀምሮ የነበሩ ነፍሳትን ሁሉ ይዞ ምን አለ? ወጣ። ከማን በቀር? ከአራት ሰዎች በቀር። ከአራት ሰዎች በቀር እነ ፈርዖን ኒካዑ እነ ጌዶሶር የሚባል ሌላው ደግሞ የዚህ የማነው ስሙ ይሄ የናቡከደነጾር የእሱ ነፍስም ይሄ የቤተ መቅደሱን በሙሉ ዘርፎ ወደ ባቢሎን የወሰደው ማለት ነው። እነዚህ እዚያው ቀርቷል ነው የሚባለው። ይሄ በጽሁፍም ያለ የተረጋገጠ ነገር። ሌላው አዳማዊ ዘር በሙሉ ግን አውጥቶታል። ቀጥሎ ያለው እንደ እግዚአብሔር ቃል የኦርቶዶክስ ቤተክርስቲያን ትምህርት በእምነት እንዲድን ቅድም ቤካ ዳጊ እያወራ ነበረ። ምን መጽሐፍ ቤተክርስቲያን የኢትዮጵያ የዚህ ምንድነው የሚባለው የቤተክርስቲያን ጸሎት በሚለው መጽሐፍ ላይ የቤተክርስቲያኒቱን አቋም ቁጭ አድርገዋለች። የማን የኦርቶዶክስ ቤተክርስቲያን እዚህ ጋር ያለውስ የነወለተ ሰንበትስ በጭራሽ አይመለከተውም። ይህንን ቀና ብለው አያዩትም፣ አይቀበሉትም አይቀበሉትምም ማለት ነው። ተዋሂዶን ኦርቶዶክስን የሚቃወሙ ናቸው። በመሰረቱ ተዋሂዶ እንጂ ኦርቶዶክስ የሚለው ቃል በፍጹም ለመስማት በጣም ነው የሚጨንቃቸው፣ ለመቀበልም በጣም ነው የሚጨንቃቸው፣ አይወዱትም። ስለዚህ ምንድን ነው ምድር ላይ ያለችው ኦርቶዶክስ ቤተክርስቲያን ባለ ሲኖዶሷ ሰዎች እስከ ዕለተ ዓርብ ድረስ 5500 ዘመን እስኪፈጸም ድረስ የነበሩ ነፍሳት በሙሉ እትወለድ እምወለድ ተወለድከ ከልጅ ልጅህ ተወልጄ አድንሃለሁ ባለው ቃል ኪዳን መሰረት አውጥቷቸዋል። ከዚያ በኋላ እስከ ዕለተ ዓርብ ጀምሮ ሐዋርያትን ሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም ወደ ዓለሙ ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ካላቸው በኋላ ከዚያ በኋላ ማንም ቢሆን ካላመነ ይፈረድበታል። ይህ ነው ይፈረድበታል። በምንድን ነው የሚፈረድበት? ባለማመኑ ይፈረድበታል። ይህንን እነ ወለተ ሰንበት አይቀበሉትም። ባለማመኑ አይፈረድበትም ብለው ሚያምኑ ናቸው። እነዚህ በጸጋ ድኛለሁ እንደዚህ ብለው ነገር አለ እንዴ? ይሄ የቤተ ክርስቲያን አስተምሮ አይደለም። ቤተ ክርስቲያን ግን ምን ትላለች? እያንዳንዱ ሰው በክርስቶስ ማመን አለበት፣ ወንጌልን መስማት አለበት፣ ለወንጌል ምላሽ መስጠት ይጠበቅበታል። ከዚህ የተነሳ ነው ያ የቤተ ክርስቲያን መጽሐፍ መቼም 1000 ጊዜ በትንሹ 50 ጊዜ ተነቦ ይሆናል እዚህ ቲክቶክ ላይ መጽሐፉ። ግን ሰዎቹ እንደ መዶሻ የሆነ መጽሐፍ ነው፣ መዶሻ ነው። ሊቀበሉት አልቻሉም። ለምን? የራሳቸው አስተምራላቸው። ይሄ ትምህርት የነሱን ትምህርት ያፈርሳል፣ የኦርቶዶክስ ቤተክርስቲያን ትምህርት ግን ይገነባል። ባለ ሲኖዶሷ ቤተክርስቲያን ግን የተቀበለችው ነው። አባቶች የተባሉ ተመርጠው የጻፉት መጽሐፍ ነው። ተመርጠው ሊቀልቃውንት እገሌ አባ እገሌ መልአከስ ምንትን እንዲህ ተብሎ ተመርጠው የጻፉት ጽሑፍ ነው። የጻፉት መጽሐፍ የጻፉት አቋም ነው። እና ምን በክርስቶስ ብቻ ድነናል፣ በእምነት ብቻ ጸድቀናል፣ በክርስቶስ ብቻ ጸድቀናል፣ በክርስቶስ ብቻ ድነናል፣ ብቻ እያለ ነው የሚናገረው መጽሐፉ። እች ናት ባለ ሲኖዶስ አልባ የሆነችው ግን ገና የራሷ የትምህርት እንትን እያረቀቀች ያለች ይህን እንዴት እንበለው የምትል የኦርቶዶክስ ቤተክርስቲያን ሊቃውንት መጻሕፍትን የማትቀበል በምድር ላይ ያለውን በዚህ ምድር ላይ በኢትዮጵያ ውስጥ ያለውን ሊቃውንት ያለሽ የኢትዮጵያ ኦርቶዶክስ ተዋሕዶ ሚት አድርጉልኝ ባካችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምን አይሉም? አይጠቅሱም። ለምንድን ነው አይጠቅሱም? አሁን እቺ ሴት ለምሳሌ አትጠቅስም።
ምንድን ነው የማጠቅሰው? ይኸው የቤተ ክርስቲያን ትምህርት አቡነ እገሌ የጻፉት፣ አቡነ ጎርጎሪዮስ የጻፉት ወይም ደግሞ አቡነ በትረ ማርያም የጻፉት ይኸው እንዲህ እንድናለን ድነናል የሚል ቆይ ሚት አድርጌ ድነላል የሚል የለም። አይደለም እችው ሴት ማለት ነው። እችው ሴት ይቅርና ሌሎቹ ምሁራንን የሚሉ ድነናል እየዳነው እንድናለን የሚሉ ሰዎች በእግዚአብሔር ቃል አንማማርም። በእግዚአብሔር ቃል ከግለሰብ እንውጣ። የእግዚአብሔር ቃል አይቀበሉም። አያችሁ ኦርቶዶክስን እንደማትቀበል አሁን ገብታችኋል። አሁን መቀበል ያቃተውትና በራስዎት ሀሳብ መሄድ የጀመሩት ለእግዚአብሔር ቃል ከዳጊ ጋር እያወራን ነበር አይደል እንዴ? ይኸው የኦርቶዶክስ ክርስቲያንን ራሳችን ሳይሆን አትቀበልም። አያችሁ እንዲህ ነው። በምን አወቁ? እስካሁን እኮ በእግዚአብሔር ቃል አልጠየቁኝም። እባካችሁ ታች አርጓትና ታች ሆና ከዛ በኋላ ትገቢያለሽ። እታች ታብታብ አድርጊ። እንደሱ የተሻለ የሚሆነው ይሄ ነው። አሁን ይኸው ድነናል እየዳን ነው እንድናለን የሚለውን ትምህርት በራሳቸው ከመጽሐፍ ቅዱስ ከዚህ ሊሸውዱ ይሞክራሉ። የቤተ ክርስቲያኒቱ አስተምህሮ እንዳልሆነ ግን ስለሚገባቸው ይኸው አባ እገሌ እንዲህ አሉ፣ ይኸው ፍትሐ ነገሥቱ እንዲህ አለ፣ ይኸው አንድምታ ወንጌል እንዲህ አለ ብለው መረጃ ማቅረብ አይችሉም። ለምን? የቤተ ክርስቲያኒቱ ትምህርት ስላልሆነ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት ስላልሆነ ምን ማድረግ አይችሉም? መጥቀስ አይችሉም። አንድ አባት መጥቀስ አይችሉም ማለት ነው። እግዚአብሔር ይመስገን። ስለዚህ ወገኖቼ በእውነት ነው የምላችሁ፣ እንዲህ መረጃ አቅርቡ ብትሏቸው ድነናል እየዳነ የሚሉ ሰዎች የላቸው። ይኸው ጥቅስ ነው የሚደረድሩ። ከወዲያ ጥቅስ ለቃቅመው እንደ መናፈቃን የዚያ ባህሪ ስላለባቸው ለቃቅመው ከዛም ያመጣሉ። ተሳዳቢዎች፣ የስድብ መንፈስ ያለባቸው፣ መቀደስን ማይወዱ፣ መለወጥ ማይወዱ፣ ክርክር ብቻ ለጊዜው ነጠላ ተውሰው ቤተክርስቲያን የሚስሙ፣ ነጠላ ተውሰው የሚያስቀድሱ፣ ነጠላ ተውሰው ፕሮግራም የሚመሩ፣ አለባበሱን እንኳ ምንም ነገር በቃ ግራ ገብቷቸው እንዴት በዚህ ይወድቅባቸዋል፣ በዚህ ደግሞ ይወድቃል፣ የሚደግፉባቸዋል። ፍዳቸውን ያየ ነጠላ ለመልበስ እንኳን አይደለም አስተምህረዋን ይቀርና። ስለዚህ ይሄ ነው እውነታው። አቡነ እንትና እንዲህ አሉ፣ አባ ጎርጎርዮስ እንዲህ አሉ፣ ወይም ደግሞ አትናቴዎስ፣ ዮሐንስ አፈወርቅ፣ እስኪ ሊቃውንት እዚህ ያሉ ሊቃውንት ለምን አትጠይቅም? ለምን የውጩ የጥንቱን እዛ ጋር ለምን ትሄዳለህ? የቤተ ክርስቲያን የራሷ አስተምሮ ነው ያላት። የእሷን አስተምሮ አምጣ። ዮሐንስ አፈወርቅ አይደለም አስተማሪዋ። ዮሐንስ አፈወርቅ አይደለም የቀረጸላት ትምህርቷ። ጥምቀትን የቀረጸው አትናቴዎስ አይደለም። ጥምቀትን የቀረጸው ዮሐንስ አፈወርቅ አይደለም። ሌላ ማንም ዲሜጥሮስም አይደለም። ማንም አይደለም። ራሷ ቤተ ክርስቲያኒቱ ይሆነኛል ብላ ይጠቅመኛል ብላ ይህን ትምህርት ቀርጻለች። ይህንኑ ትምህርት የቀረጸችውን ከዚሁ መረጃ አቅርቡ በሏቸው። አያቀርቡም፣ የላቸው እና ሄደው እዛ ነው የሚወሸቁ። እንትና የሚባል እንዲህ ብሎ የተረጎመ ማን አለ ነው የሚሏችሁ። እና ይሄ እንግዲህ እንዲህ ነው። ከነዚህ አንዱ ናት። አቅርቢ ብትባይ አይደለም መጽሐፍ ቅዱስ ነው የምትለው። ለምንድን ነው ወደ መጽሐፍ ቅዱስ እንምጣ እንጂ የሚሉት? ለምንድን ነው? የቤተ ክርስቲያኒቱ ትምህርት እንዲነካ ስለማይፈልጉ። ቢነካ ጉድ ይወጣል፣ ቢመዘን ጉድ ይወጣል። በምኑ? በዚህ በመጽሐፍ ቅዱስ በእግዚአብሔር ቃል ሲመዘን ቀሎ የሚገኝ ትምህርት ስለሆነ የለማ ከዚህ የተቀረጸ አይደለም፣ ከዚህ የተወሰደ አይደለም። በደምብ እየመረራችሁም ቢሆን ይህን ስሙት። የለም ከዚህ የወጣ ከዚህ ከመጽሐፍ ቅዱስ ከእግዚአብሔር ቃል የወጣ ጥምቀታችን ይኸው ከመጽሐፍ ቅዱስ የወጣ ነው ቢሉ አይችሉም። የለም መጽሐፍ ቅዱስ ላይ አልወጣም። ሌሎቹም ስርዓቶች በሙሉ የጌታ እራትን በሉ የለም፣ እዚህ ውስጥ የለም እዚህ ውስጥ። ስለዚህ እንትና እንዲህ ብሎ ተርጉሞታል ነው የሚሏቸው። እንትና እንዲህ ብሎ ተርጉሞታል ነው። ከዛ የእንግሊዝኛ መጽሐፍትን እስኪ የግዕዝ መጽሐፍ አምጡ። እስኪ በአማርኛ የተጻፉ የሊቃውንት መጽሐፍትን እስኪ አምጡ እስኪ። መረጃ ከሆነ የቤተ ክርስቲያኖች መጽሐፍት በእንግሊዝኛ የተጻፉ መጽሐፍት አይደሉም።
በአረብኛ የተጻፉ መጽሐፍት አይደሉም። ቤተ ክርስቲያኗ የራሴ ያለችው ሊቃውንቶቼ ናቸው ያለቻቸውን በሙሉ ያዘጋጁት መጽሐፍት አለ። ከዚያ ማምጣት ነው። ከቻላችሁ ከዚያ አምጡ። እውነቱ ከዛ ነው ማምጣት የምቻለው። አለበለዚያ ግን የውጭ የምንነጋገረው በኦርቶዶክስ ቤተክርስቲያን በኢትዮጵያ ላይ ማስረጃ ለማቅረብ የሚሞክሩት ዮሐንስ አፈወርቅን፣ አትናቴዎስን፣ እዛ ግብፅ ሜሮን አይታወቅም፣ ግብፅ ታቦት አይታወቅም አልናቸው እኮ። ግብፅ ይሄ ኢትዮጵያ ውስጥ ያለው ወይን አይታወቅም። የራሳቸው ሌላ ወይን ነው ያላቸው፣ ሌላ ትሪ ነው ያላቸው፣ ሌላ ጠረጴዛ ነው ያላቸው፣ ሌላ ቅዳሴ ነው ያላቸው። ቅዳሴያቸውም ሌላ ነው፣ ስርዓታቸውም ሌላ ነው። ብዙ ይሄ ነው። ስለዚህ ወደዚህ ለማምጣት ለምን ግብፅ ትሽከረከራላችሁ? እንደነ አኬ እነሱ ራሳቸው የቻሉ ናቸው። እነሱ አየር ላይ ያሉ ናቸው። የሚቆፍሩት እዛ እንግሊዝኛ የተጻፉት ላይ ነው። እነዛን መጽሐፍት እየነቀፍኩ አይደለም፣ ነገር ግን ጥያቄው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት ሲባል የቱ ጥምቀት? አያችሁ፣ የራሷ ጻድቃን፣ የራሷ ሰማዕታት፣ የራሷ የዝክር ስርዓት፣ የራሷ የፍታት ስርዓት፣ የራሷ የሆነ የቀብር ስነ ስርዓት ምን በሙሉ ያላት ቤተክርስቲያን ናት። ስንዱ የተባለችው እዚህ ማቴዎስ 10:40 ላይ ያለው እንደ ትልቅ መፈክር የሚቆጠረው ለድሆች መስጠት የለም። መጽሐፉ ግን አይልም። ቤተ ክርስቲያኗ ለማን? ለድሆች ስለመስጠት በደቀ መዝሙር ስም የሚያጠጣ የሚል። እነማን ናቸው ደቀ መዛሙርት? እነ አቡየ፣ እነ ተክልየ። ኢሳያስ ደቀ መዝሙር ነው? አይደለም። እንድርያስ ደቀ መዝሙር ነው? አይደለም። ያዕቆብ ደቀ መዝሙር ነው? አይደለም። የያዕቆብ ዝክር አለ? የለም። የኤርሚያስ ዝክር የማን ዝክር ነው ያለ ታዲያ? እዚሁ የበቀሉ። ለምን? ስርዓቱ እዚሁ የበቀለ ስለሆነ የትም ዓለም ላይ ሄዱ ጊዮርጊስን የሚያውቁ ሰዎች ይኖራሉ። የጊዮርጊስ ታቦት ይኸው ታቦቱ ወጣ ብሎ የሚሰግድ ለጊዮርጊስ የሚሰግድ ግን የለም፣ አታገኙ። አርሴማ ልትኖር ትችላለች። ለአርሴማ ቀናትን መድቦ በዚህ ቀን እርሱ ነው፣ በዚህ ቀን እንትናናት እያለ ቀናትን እየመደበ ከእግዚአብሔር ፊቱን እንዲመልስ ያደረገ ህዝብን እንዲህ ያደረገ ቤተ እምነት ግን የለም። ከማን በቀር? ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር። ለዚህ ነው አያችሁ በጣም ምንም ቆላና ደጋ የሆነ ኢየሱስ ክርስቶስ እንግዳ የሆነ ስለ ኢየሱስ ሲነሳ ሰዎች ፊታቸው የሚጠቁረው፣ ሰዎች ፀጉራቸው የሚቆመው ለምንድን ነው? ኢየሱስ ተጋርደዋል፣ ለዘመናት ተሸፍነዋል። በነማን አሉ? በሚባሉ ያድናሉ። በምን? በጥርኝ ውሃ። የኢትዮጵያ ጽድቅም ሌላ ነው፣ ጽድቁ ራሱ ሌላ ነው። ይኸው ሁሉ ጊዜ የምናወራው ይህ አይደለም? እንደ መጥቆራ የትም ዓለም ላይ የሉም። መጥቆራ የትም ዓለም አታገኙትም። ምንም ነገር ምንም የሌሉ እዚሁ የተፈጠሩ እዚሁ በተፈጠረው ስርዓት የሚመለኩ እንዲህ ናቸው። ስግደት ቢባል ከመጽሐፍ ቅዱስ የተቀዳ አይደለም። ራሱ የክብር የሚባል የምንድነው የጸጋ የሚባል ከዛ የአምልኮ የሚባል እንደ እዚሁ የተፈጠረ ይሄም እዚህ የብል ውስጥ መጥቀስ አይቻልም። የለም። ስለዚህ ትምህርቱን ስንፈትሸው በራሱ የቆመ ስለሆነ ባይብል ወደ ጎን ተትቶ የተወለዱ ስርዓቶች ናቸው። ዝም ብሎ ያለ እምነት ያለ ጥምቀት ያመነ የተጠመቀ ምኑ ነው? እምነት ያለ እምነት ይቻል የለም እንዴ? እነ በላዔሰብ ያለ እምነት አይደለም እንዴ ዳኑ? ስንቶች ናቸው ያለ እምነት እንዲሁ ይሄዳል። እሷስ እንደዚህ ሰምቼ ነበር የሚል እግዚአብሔርን ክዶ ግን እርሷ ግን ታማልዳለች ሲባል ሰምቻለሁ። አሁን ይሄ ዕቃ ጨዋታ አይደለም እንዴ? እግዚአብሔርን ክዶ ሰው ስለ እግዚአብሔር ደንታ ቢስ የሆነ ሰው ለማርያም የሚሆን ልብ ከየት ነው የሚያመጣ? ልብ ወለድ እንጂ ማርያምንም ካደ ሥላሴንም ካደ። አቡዬ ግን እሳቸው ግን ያማልዳሉ ሲባል ሰምቻለሁ። ባለፈው እዚህ ክፍል ላይ እየተነበበ ነው።
ከየት አመጣው? እግዚአብሔርን ማያቅ፣ ወልድን ማያቅ፣ ክርስቶስን ማያቅ፣ የክርስቶስን በመስቀል ላይ መሰቀል ማያቅ ሰው፣ የማይገባው ሰው ለመዳን ነው እኔን ለማዳን ነው ብሎ ያልተቀበለ ሰው አቡዬማ ያማልዳሉ ሲባል ሰምቻለሁ እና ስለዚህ ስለ አቡዬ ብሎ የሚዘክር ሰው የትኛው ሃይማኖት? የግብፅ አታደርገው፣ የግሪክ አታደርገው። የትኛው ዓለም ላይ ይሄ አይደረግም፣ ይሄ አይደረግም። እዚሁ ይሄ የምንታገለው ለዚህ ነው። የምንታገለው ትውልዱ ኢየሱስን እንዲያውቅ ነው፣ አዳኙን እንዲያውቅ ነው፣ ወደ አዳኙ ፊቱን እንዲያዞር ነው። ምንጠብቀው ይሄ ነው። ሁል ጊዜ ከስድብ እንዲወጣ ምልክት የሆነ ምልክት፣ የስድብ ምልክት አንድ ሃይማኖታዊ ተቋም አይጠጣም እገሌ መጠጥ አቁመዋል ተብሎ የሚጠናበት ልንገራችሁ እንግዲህ እገሌ መጠጥ አቁመዋል። አይ ከእነንትና ጋር እየተገናኘ ነው። ፈትሹት። እንዴት መጠጥን ስላቆመ ዘፈን መስማት አልወድም አለ? እንዴት? የሆነ ነገር አለበት። ከኃጢአት በራቃችሁ ቁጥር የምትጠኑበት ህይወት፣ ሰው ከኃጢአት እየራቀ በሄደ ቁጥር እንዲጠና የሚደረግበት ብዙ ፈተና በማን? በኢየሱስ። ሰው በኢየሱስ ስላመነ ድንጋይ ይወረወርበታል እንዴ? ሰው ኢየሱስ ስላለ ይወገዳል እንዴ? ይወገዛል። ይህም በማለቱ ስለዚህ ስርዓተ ሃይማኖቱ የተለየ ስለሆነ ነው። በሐዋርያት ትምህርት መሰረት ግን ከኢየሱስ በቀር ማን አዳኛለ? ማን አዳኙ? ማን ብቻ? ኢየሱስ ብቻ። መዳንም በሌላ በማንም የለም ማለት ብቻ ማለት ነው። በማንም የለም ካለ በቃ የለም ነው። የለም ማለት እኮ ብቻ ነው እኮ ብቻ ነው። አያችሁ አሁን እዚህ ይቅርታ እንዲሁ መነንዬ ይቅርታ ምን ይላል እዚህ ይዤው ነበረ እዚህ ጋር አለና ምን ይላል እዚህ? ኧረ የሚገርም ነገር ነው፣ ብዙ ነው። እሺ እዚህ ጋር ደግሞ ምን ይላል? በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም፣ በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን። ይህን የምትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ግብፅ እንደዚህ አትልም። የግሪክ ቤተክርስቲያን ይህን አትልም። የትኛውም የዓለም አብያተ ክርስቲያናት በሙሉ ይህን አይሉም። ይህንን አይሉም፣ አያምኑም። ምን? በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም፣ ተፈጥረ ኩሉ ዓለም። ዓለሙ ሁሉ የተፈጠረው ስለ እመቤታችን ነው። በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን፣ አዳምና ሔዋን የተፈጠሩት ስለ እመቤታችን ነው። ይህን ብሎ የሚያምን ቤተ እምነት የለም በዓለም ላይ። ከማን በቀር? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር የትኛውም አብያተ ክርስቲያን በዓለም ላይ ይሄ የሐዋርያት ትምህርት አይደለም የምንለው ለዚህ ነው። ወደ ሐዋርያት ትምህርት እንመለስ እያልን ነው። ሐዋርያት ትምህርት እንመለስ እያልን ነው። ወደ ሐዋርያት ትምህርት እንምጣ እያልን ነው። ሕይወቴ ይቤላ አዳም ለብእሲቱ አይምሮ ከመትወፅእ እግዝእትነ ማርያም እምሃውቄሁ ወእምከርሰ ብእሲቱ። አዳምም እመቤታችን ማርያምን ከሱ አብራክ እንደምትከፈል ከሔዋን ማህፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበረ። ይህን ምትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ የተለየ ትምህርት ነው ያላት፣ የተለየ ስርዓት ነው ያላት። እና ስለዚህ ይሄ ይመስላል። በጣም ይቅርታ እንጂ ብዙ ነው። በጣም የቆመበት ነገር አይነኬ የሆነችው እሷ ናት። በዓለም ላይ ግን አይነኬው ኢየሱስ ነው። በግብፅ አይነኬው ኢየሱስ ነው። በግሪክ አይነኬው ኢየሱስ ነው። በየትኛው በካቶሊክም በሉ በየትኛውም ነገር ላይ ዋና አይነኬ የሆነ ማን? ኢየሱስ በገዛ ደሙ ዋጀን፣ በገዛ ደሙ አዳንን እያለ የምንሰብከውን ይህንን አፋችሁ ያዙ እና ምን በሉ? ማርያም በሉ አንልም። ክብር ለኢየሱስ ይሁን። ስለዚህ በጣም ብዙ ማወራው ነገር ነበር እና የእመቤታችን ክብሯ ይላል እዚሁ ታምረ ማርያም። አሁን የእመቤታችን ክብሯ ምስጋናዋ ሁሉ አለ፣ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ለሰሚው ለሰማውም
ሊሰማውም የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበት የሚቻለውስ እንደምን ያለ ህሊና ነው? ቁጥር 9 እስከ 15 ይህን የምትልማን የኢትዮጵያ ኦርቶዶክስ ስለ ኢየሱስ ይሄ አይወራም። የለም ስለ ኢየሱስ እንደዚህ አይወራም። ማርያም የተወለደችበት ቀን ይከበራል። ኢየሱስ የተወለደበት ግን ታቦት የለው። ልደታ መልክዓ ልደታ አለ። ልደታ የሚባል ታቦት አለ። ልደቱ የሚል ታቦት ግን የለም። ልደቱ የሚል መልክዓ ኢየሱስም የለም። ልደቱ የሚል መልክ የለም ለኢየሱስ ምንም። ለእሷስ ጽንሰቷ በሉ መልክ አለ። ልደታ በሉ መልክ አለ። በዓታ የሚባል መልክ አለ። ምንዋል ይሄ ዓለም ላይ የሌለ ሃይማኖታዊ የሆነ አዲስ ስርዓት ነው። ኢትዮጵያ የበቀለ ስርዓት ነው። ጌታ በነገር ሁሉ ይባርካችሁ። በጣም ብዙ መሄድ እፈልግ ነበረ፣ ግን ይበቃኛል። ጸጋ ይብዛሎት መሪጌታ። እስኪ ከቆየን እድል እሰጦታለሁ ድጋሚ የምንቆይ ኦርቶዶክስ ተዋህዶ ጋር ልጅቷ ከምትናገረው። ኤኒዌይስ 1-3 ጥያቄዎች ጠይቃታለሁ ብዬ ነበር። ይመቻችኋል? እንቆያለን ወይስ በካይ ትከፍታለህ? አልከፍትም። መሲያ ግን አንቺ እንዳልሽው እኔ ምንም ልዩነት አላየሁም። እኔ ምንም ልዩነት አላየሁም። ፕላስ ደግሞ ከስር ያሉት ኦርቶዶክሳውያን ራሱ ከእሷ ጋር ነበሩ፣ አብረዋት ኤግዛክትሊ ሰፖርት ሲያደርጓት የነበሩት እና እሷ ያለችው በጠቅላላ ሌሎች ኦርቶዶክሳዊ የሚሉትን ነው ያለችው እና እኔ ልዩነቱ ምንም አልታየኝም። ግን እኮ ቅድም መሪጌታን አንድ ጥያቄ ጠይቃ ነበረ። እርስዎ ለምሳሌ ከአንድ እስቲ ሐዋርያ አሳዩን ወይም ደግሞ የተናገረ ሐዋርያ ካለ አሁን በእግዚአብሔር ማለት ከክርስቶስ ጋር በሰማያዊ ስፍራ እንዳሉ እርግጠኛ ሊያደርጉት የሚችለው መጽሐፍ ቅዱሳዊ ማስረጃ ወይም እንዲህ ብሎ የተናገረ ሐዋርያ ካለ ብሎት ጠይቃ ነበራል። መሪጌታ እንደዛ ብለው ነበር። እርስዎ ሴትዮዋ ማለት ነው። እርስዎ ሴትዮዋ የሚባሉት ምንድን ይባላል? እንደዛ ብላ ነበር መሪጌታ እና ገርሞኛል። ማለት መጽሐፉን አላነበበችውም ነው ወይስ አላየችውም ነው ወይስ የሐዋርያ ጳውሎስን የተናገረውን ትክደዋለች የሚል ነገር አስነሳብኝ እና እኛ ክርስቲያኖች እኮ እርግጠኞች ነን፣ በጣም እርግጠኞች ነን። ማለት በሰማያዊ ስፍራ ከእርሱ ጋር እንደተቀመጥን በጣም እርግጠኞች ነን። አሁን ከመሲ ጋር ሁሌ የምለው ማይሰለችን ከዳጊ ጋር ከመሪጌታ ከመነንዬ ጋር እና ከመሲ ጋር አሁን ካለበት እርግጠኝነት ይልቅ በሰማያዊ ስፍራ ከእርሱ ጋር መሆኔን ነው በጣም እርግጠኛ መሆነው ማለት ነውና እኛ ክርስቲያኖች በቃ ምናምነው እናውቃለን። ብትሞቺ ሲባል ስሞት ትላለች፣ አልሞትም ትላለች። እንዴት በጣም ብዙ ብቻ ግራ የሚያጋባ አይነት ነገር የምታወራው ደን ማለት መዳረሻውን ስለማታውቀው ነው። ኤንድ የት እንደሆነም በትክክል ስላልገባት ነው ብዬ ነው እንደዛ የምትለው እና ቅድም መሪጌታን የጠየቀችው ጥያቄ እሳቸውም እንዳያወሯት ከለከለች። አፋፏን ምንድን ነው አፋፋቸውን ብላ ምላሳቸው ላይ ቆማ አስቸገረች። እርስዎ ሴትዮዋ ማለት ነው። ግን ኤፌሶን ምዕራፍ 2 ቁጥር 6-7 በሚመጣው ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ካለ በኋላ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ነው የሚለው። ያስቀምጥናል አይደለም፣ አስቀመጠን። በቃ አለቀ። አሁን እኛ በሰማያዊ ስፍራ ከእርሱ ጋር ተቀምጠናል እና እርግጠኞች ነን፣ በጣም እርግጠኞች ነን። አሁን ጌታ ቢመጣ ወይም ደግሞ እኛ ወደ ጌታ ብንሄድ አሁንም ራሱ በዚያ እንዳለን ከእርሱ ጋር እናምናለን። ለምን ሲባል እኛ ክርስቲያኖች ነን። ክብር ለጌታ ይሁን። ቆላስይስ ምዕራፍ 3 ቁጥር 3 ደግሞ እንደዚህ ያለ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። እኛ በክርስቶስ በሰማያዊ ስፍራ ተሰውረናል እና በጣም እርግጠኛ ነን። እርስዎ ሴትዮ እዚህ ካሉ ይኸው ማስረጃ ከመጽሐፍ ቅዱስ ጠቀስነው ሎት እኛ ምንናውን የት ነች አሜሪካ ነው ምናምን፣ ግን አት ሴም ታይም ደግሞ በላይ በሰማይ ከክርስቶስ ጋር ደግሞ አለች። መሪጌታ ኢትዮጵያ ነው ያሉት እሳቸው ምሳ እየበሉ ይሆናል ምናልባት፣ ግን ደግሞ እሳቸውም ደግሞ ሴም ታይም ያለምንም መለየት በላይ በሰማይ ከክርስቶስ ጋር
ኖት ናቸው ማለት ነው። መሲህም እንደዛው ዳግም ሁላችንም እና ለዚህ ነን እኛንን ክርስቲያኖች ነን። እኛንን እውነተኛውን መንገድ እየተከተልን ያለ ነው። እኛንን ኦኬ በክርስቶስ አካል ላይ የተጋጠም ነው። ስራ ምናምን ያሉ ምንድነው ዮሐንስ ወንጌል ምዕራፍ 15 ቁጥር 1 2 3 ይጠቅሳሉ። መጀመሪያ እኮ ለማፍራት በግንዱ መጣበቅ ይኖርብሃል። ከግንዱ ካልጠበቅ ጌታ ምንድን ነው ፍሬ የምታፈራው? ፍሬ ለማፍራት ከግንዱ የምታገኘው ነገር ይወስናል። ከግንዱ ለማግኘት ግንዱ ላይ መጣበቅ ያስፈልጋል። በጣም ብዙ ነገሮች የምናነሳቸው ነገሮች አሉ እና እኛ ለመዳን አንሰራም፣ ስለ ዳንን ግን እንሰራለን። ማነው የኢትዮጵያን ትምህርት ቤቶች የገነባው? ጴንጤ ነው። ኦኬ ሆስፒታል የገነባው ማን ነው? ጴንጤ ነው። የኦርቶዶክስን አንዳንድ ተቋሞችን ምናምን ነገር ማን ነው የገነባው? ጴንጤ ነው። ኦኬ በጀርመን ያሉት ክርስቲያን አብያተ ክርስቲያናቶች ማለት በጌታ አምነው የዳኑ ክርስቲያኖች ናቸው የገነቡ ብዙ ነገር እና ስራ እኛ ጋር ሲመጣ ማለት እንግዲህ መንዬ ብዙ አድርገዋለች ይሆናል ብዬ አስባለሁ። መሪጌታም ነው ያውቁታል እዛ ውስጥ እና በጎድጓዳ ሳህን ቀይ ወጥና አልጫ ያው የማትበላውን ነገር 4 እንጀራ አድርገህ ፈትፍተህ ምናምን አስቀምጠህ ከዛ የኔ ቢጤውን አንዳንድ ማንኪያ በመስጠት አይደለም ገባህ እየሰራህ እንደሆነ የምታሳየው። እርሱ ዝም ብሎ ለቅምሻ ነው። እንደውም ራብ ነው የሚለቅበት። ወስፋቱን ቀስቅሰበት እንደው እግዚአብሔር እንዲያማር ምን አለበት እንደዚህ ምናምን እያለ በምኞት ከእግዚአብሔር ጋር እንዲጣላ ነው የሚያደርገውና የሰው ወስፋት ቀስቅሶ ራቡን ቀስቅሶ መሄድ እሱ መልካም ስራ አይደለም። እና መልካም ስራ ከኛ ተማሩ። በጣም ነው የምንቆረሰው፣ በጣም ነው ለሰው የምንደርሰው። የፈረሰ ቤት ነው ምንድነው የምንገነባው። ሊሞት የተቃረበውን ህይወት ነው በመልካም ስራ የምናድነው። ብዙ ነገር ማለት እንችላልና ኦርቶዶክሳውያን እናንተ አልዳናችሁ አምሶሪ ሴታት እና እመኑ ዳኑ በክርስቶስ። የመዳኛው መንገድ እርሱ ነው። ከእግዚአብሔር ቁጣ የምትድኑት በእርሱ በማመን ነውና እርግጠኛ ነን። ምንዬ በሰማይ እንግዲህ ሰላም የተባባል ነው ተስፋ አደርጋለሁ። አንቺ ነገር አውቶማቲክ ላይ የምትሆኙ ይመቻቸው። ሜርሲ የላውራ አንድ ነገር ኦፍኮርስ እንዴ ምን ታስፈቅዳለሽ? እሺ ተባረኩ። ያው እንግዲህ ዘግቼ ከጧት ይዤ ገባሁት ገና መንጋት ያልነበረ ጠዋት ልክ አላርሜ ሲጮህ ስከፍት ወደዛ እናንተ አየኋችሁና ኤኒዌይስ ደህና አደራችሁ። በደምብ ሰላም ልበላችሁ ከላይ ከታች። መሪጌታዬ በጣም ነው ደስ ያለኝ ስላየሁት፣ ብዙ ጊዜ አላየሁትም እና ሁላችሁ እኔ እኮ ነጋብኝ። አንቺ ተኝተሽ ነው የተነሳው። እኔ ተነስቼ ልክ 5 ሰዓት ተኩል አላርሜ ሲጮህ ስነሳ ለስራ ልሄድ እናንተን አየኋችሁ ያው ማለት ነው። ወዲያው ደህና አደራችሁ ብዬ ነው ጆይን ያደረኩት። አንቺማ ነጋ በቃ ኦልሬዲ አትተኝ እና ለማንኛውም ምን ልበላችሁ ነው አንድ ነገር ምን ከቆየሽ እቆያለሁ። ወደ ገና ስራ መግባቴ ቀኑ ሙሉ ስላለው ግን ተኝረፍ ግን አይ ዶንት ኖ ዋይ እንትን አላለኝም አለሁ ሰው ካለሽ ጥሩ የተጋገዝን እንቆያለን። አንድ ነገር ልበል ለወለተ ሰንበት እሳቸው ይሰሙኛል ከታቸው ነው። እነሱ የሚያምኑት የተለየ እምነት ነው። ባይዘው እንድታውቂያቸው ነው። ኦርቶዶክስ ተዋህዶን አይደሉም። ተዋህዶ ብለው አያምኑም። ኦርቶዶክስን አይወኩልም። ርትት ሃይማኖት ብለው ነው የሚያምኑት። በኢትዮጵያ በእኛ ካላንደር አይጠቀሙም። የኦርቶዶክስን ስርዓት አይቀበሉም፣ ይቃወማሉ። በሆነ ዘመን አቆጣጠር ነው የሚያምኑት። ኤቭሪቲንግ ኢዝ ቶታሊ ዲፈረንት። መጽሐፍ ቅዱስ በእስራኤላውያን በምዕራባውያን ተበርዟል ብለው ነው የሚያምኑት። መጽሐፍ ቅዱሱ ራሱ የተጻፈው ለእኛ ኢትዮጵያውያን ነው ብለው ነው የሚያምኑት። በሙሉ የኢትዮጵያ ታሪክ ነው ብለው ነው የሚያምኑት። ኢየሱስ ኢትዮጵያዊ ነው፣ እግዚአብሔር ኢትዮጵያዊ ነው፣ ማርያም ኢትዮጵያዊ ኤቭሪቲንግ ብለው ነው የሚያምኑት። ከብቹ ኦኬ ቴንክስ ሲሪየስ እና ሶሪ እና እንደዛ ብለው ነው የሚያምኑት። በተበረዘ መጽሐፍ ቅዱስ በሌላቸው መጽሐፍ ቅዱስ የራሳቸውን ባይዘው የራሳቸው መጽሐፍ ቅዱስ ብለው የሚያምኑት አይ ቲንክ የሄኖክ መጽሐፍ ብለው ነው የሚቀበሉት እና አይቀበሉም። እና ኦርቶዶክስ ተዋህዶን ትምህርት እዚህ ላይ መታ ልታወራ አይገባም ከእሷ ጋር ማለት ነው። በቀደም ያወር ሚጋም ነበረች ብዙ ታሪክ ነው ያወራበላሾቹ እና የራሳቸው አስተምሮት ስላላቸው ከዚህ በኋላ ብታወራም በራሷ በህታ ማርያም አስተምሮት እንጂ የኦርቶዶክስ ተዋህዶን ትምህርት ጠቅሳ ልታስተምር አይገባም። እነሱ ራሳቸው ቤተ ጸሎታቸው ቤት እንኳን አይቀበሉ
የኦርቶዶክሱን ትምህርትና ይሄ ሊታወቅ ይገባል። ቅድም ጊዜ ስላጠፋችሁ በጣም ዳጊ አሳዘናችሁ። በሆንን ለመናገር እሷን ለማስረዳት የሄደበት ዳጊ ርቀት እናንተ ሁላችሁ ሄዳችሁበት፣ ምክንያቱም ስለማታምነው ቶታሊ ማለት ነው። እንደ የሙሴ ጽላት እኮ እኔ ግቢ ውስጥ አለ ብላ የምታምን ሴት ይሆናል። የሙሴ ጽላት እኔ ግቢ ነው ያለው የምታምናት እንድታቂያት ነው ሌላውና የራሷን አስተምሮ ይዛ ነው መምጣት ያለባት። ያ እስራኤልን እንደ ሀገር ማትቀበልናት እስራኤል የለችም ብላ የምታምናት ዋሽታለች። መጽሐፍ ቅዱሱ በሙሉ እግዚአብሔር ቃል ኪዳን የገባው ከኢትዮጵያውያን ጋር ብላ ነው የሚያምኑት ቶታሊ ማለት ነው። እና ለእሷ ይሄን ያህል ብችል ወንጌል መስበክ ነው ስትገባ እንጂ የራሷን አስተምሮ ይዛ መምጣት አለባት። እኔ እኮ ማለት ሰላም እኮ ከላይ እንትን ጠመንጃ ወርዳ እኮ ስትወለውለ ምናምን አይቼ ግራ ነበር። አዎ በጣም በቀደም አብሴት አድርጋቸው አይሁዶች በሙሉ አየያ አሉ አልኩ። እስራኤል እንደ ሀገር እስራኤል አይደለችም ልትኖር አትገባም ብላ የምታምነው አትቀበልም። ዋሽታለች፣ ቀጥፈዋል የኛ ታሪክ ነው ብለው ነው የሚያምኑት። እና በጣም ጥላቻ ያለባቸው ናቸው ለእስራኤላውያን። ባተለ እንደ ሀገር አትቀበልም። አገርም አይደለችም አለች። አይሁድም አገርም አይደሉም ብላ ነው የምታምነው። እና ከሷ ሴትዮ ጋር በመጽሐፍ ቅዱስ ማውራት የማይጠበቅብን ልላችሁ ፈልግን። ከተቻለ ከገባች ወንጌልን መስበክ ነው። ሂትለርን እኮ ሲያመሰግኑ ታዩ። እኔ አንደኛ እሷ ጋም ያመሰግኑታል ሂትለርን በጌታ ፊት ነው ነግራችሁ በደንብ አውቃለሁ። የማነው ስማ እንትና ያቺ ማናት ድራማ ስትሰራ የነበረችው አርቲስቷ እንዴ? ኧረ አርቲስቷ የራሷ ሃይማኖት ያላት ጀማነሽ እኛ ኢየሱስን አንቀበለውም አንወደውም የምትለዋ ቃለመጠየቅ ሰምታችሁ የለም እንዴ? ኢየሱስ የሚባል የለም ነው የምትለው ጀማነ እንደሱ ነው የምትለው። እና እዛ ቦታም ተገኝቼ አውቃለሁ። 1-2 ጊዜ ተካፍዬ እዛ ያሉ መርጌቶችን አነጋግሬያቸዋለሁ። ስብከታቸውን ሰውየው እንደገና በዕፀ መሰውር የሚሰሩ አንድ አባትም አይቻቸዋለሁ። አሁን ቀጥታ ከኢየሩሳሌም መጣሁ ብለው በቃ እዛው ላይ ለእኔ አይቻቸዋለሁ። ከየትኛው ክፍል እንደወጡ እያዩዋቸው ሲወጡ ኮሪደር አለ። በዚያ ኮሪደር ይዘው በሩን ከፈት አድርገው መጡ። እያዩዋቸው ነው። ለካ ለነሱ አይታዩቸውም። ይሄ ዕፀ መሰውር አድርገዋል። ዛም ኃይሌት ላይ መጠው ቆሙ። እዚያ እንትላሉ። ከዚያ ደግሞ ሄደው ደግሞ የገቡበት ቤትም እንደዛ ያክፍለዋል። አይቻቸዋለሁ እና እንደነዚህ አይነት ናቸው። ስለዚህ እዛም እችኛዋም እንደዚሁ አጋጥሞኛል። ግን ሂትለር እግዚአብሔር የላከው ሰው ነው፣ እግዚአብሔር ነው እንዲጨርሳቸው ያዘዘ ብለው በጣም ገርሞ አመመኝ። እናንተ ራሴ አመመኝ። ይህን ሲሉ ራሴ አመመኝ። ምን አይነት ጥላቻ ነው? ለምንድን ነው እስራኤላውያን ላይ ይህን ያህል ጥላቻ የሰፈረባቸው? በጣም የሚገርም አይቀበሉም። እና በጣም የተለየ ትምህርት ነው ያላቸው ነው የምላቸው። አሁን ገድላት ድርሳናት ብትሏቸው አይቀበሉም። በቃ የሚቀበሏቸው አሉ፣ የመረጧቸው ወደ 6 ነው 4 እንደዚህ አይነቶች አሉ። ከዚያ ውጭ ግን አይቀበሉም። ሌሎቹን ሁሉ አይቀበሉም። እና የራሳቸው ትምህርት ያላቸው ናቸው። ኦርቶዶክስ የሚለው በጭራሽ አይሞክሩም። ልክ እንደ ጆሆባ አሁን እግዚአብሔር የሚለው ኢትዮጵያ ውስጥ ስለሆነ ነው። እንደምን አደርክ ብትሉት ጆሆባው አምላክ ይመስገን ነው የሚላችሁ። እግዚአብሔር ይመስገን አይልም። እንዲሁ ከፍ ያሉ ከሆነ በእውቀት ከፍ ያሉ ከሆነ እና በዛ በትምህርቱ በደንብ ሰርጾ የገባቸው ከሆኑ እግዚአብሔር ይመስገን አይሏትም። አምላክ ይመስገን ይሆዋ ይመስገን ነው የሚሏቸው። በቃ መንካት አይፈልጉም። ልክ እንደዚሁ እነዚህም እንደዛው ናቸው። እና መጽሐፍ ቅዱስ የምትልበት ምክንያት የራሷ የሆነ እንትን ስላላት ነው። የራሳቸው እንትን የላቸውም። ገና ብዙ የማይቀበሉት ነገር ስላለ ነው። እና ለዚህ ነው ልዩነት አላቸው የሚለው። አሁን ጥሩ መነን አጉልታ አምጥተዋለች ልላችሁ ፈልጌ ነው። በጣም አከብራቸዋለሁ፣ በጣም ወዳቸዋለሁ። ተባረኩልኝ። መቼም ማስረዘም ምናምን ነገር እንግዲህ የካህን ነገር እንዲህ ነው። በጣም ማቆሚያ የለውም። እንዲው እስኪ በል ቀጥል ብትሉኝ ምናልባት ማታ 4 ሰዓት ላይ አቆማለሁ። 4 ሰዓት ጌታ ይባርካል።
ተባረኩ፣ ጸጋ ይብዛለት። ተባረኩ። መሪጌታ እንኳን ሰላም አረ ዋሉ። ሚውት እንዴት አድርግ፣ ነው? ቀድሞ የገባለ ሚውት አርግ፣ ሚውት አርግ። ምንድን ነው ስርዓት የለም እንዴ? ሚውት ይደረጋል መጀመሪያ፣ ከዛ እድል ሲሰጥ ነው የሚወራው። ቀድሞ የገባ ሰው አለ፣ እንቀበለው እሱን። ዳግዬ ወይኔ በላቸው መቶለት ነበር። በላቸው እንዴት ናችሁ? አለን አለን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ጥያቄ ሆልዶን አሁን ለተናገሩ መርጌቶች በላቸው ይሰማሃል? ከጀርባህ የልጆች ድምፅ አለ። የልጆች ድምፅ ደግሞ ቲክቶክ ይዘጋል እና ሜቢ ሴፍ ቦታ ስትሆን ማውራት ስትችል፣ ምክንያቱም ከታችን በጣም ስትጽፍ ስለነበር መጠየቅ ይችላሉ። መርጌታውን መልሰህ ነው ወደ ጥያቄ መግባት የምትችለው። የመለስኩ መሰለኝ። ኦርቶዶክስ ነኝ አልኩሽ። ሌላ ጥያቄ? አይ በርዕሱ ተወያይተክ ነው መጨረሻ ላይ ጥያቄ ካለ ሬዝ ማድረግ የምትችለው። ያ ነው አካሄድ። ስንማር ቆየን እኮ ስንማር ቆይተን መጠየቅ አንችልም? ከተማር ነው ወንድሜ ሰው እያስገባን እያወያየን ነው። መቆየት እስከምንችለው ሰዓት የምንቆየው ሰው እያስገባን ለማወያየት ነው እንጂ የእናንተን ጥያቄ ለመመለስ አይደለም። ምክንያቱም እየጠየቅን ያለ ነው ስለ እናንተ ስለሆነ እኛ ምን መልሰው ነገር የለም። ኦኬ ጎ ሄድ። እሺ ማን ነው የሚመቸው? ምንን እየሰራ ላይ ናት? ቤካ ይመችሃል? እሺ ግን መሪጌታ እያሉ እኔ ባላወራ ደስ ይለኛል። መሪጌታ መቀበል ከቻሉ ደግሞ እሳቸው ይቀበሉ። ቤካዬ አንተ መሪጌታ እኮ ውይይት ሲሆን አጠር መሆን ስላለበት ነው። እሺ ቤካ በትክክል እኔ እንደዚህ አይነቱ እንትኑ አልችለውም። ዝም ብላችሁ እስኪ በዚህ ነገር ተናገሩ ብትሉ ደስታውን አልችለውም። ጸጋ ልዩ ነው አይደል? ነገር አንደብቅም። ቤካ እየቀጠል መሪጌታ ያችን ግን በኋላ ላይ ግን ያነሷታል። የስለቷን ጉዳይ እወዳታለሁ። ሴቶች የሚሳሉትን ስለት በኋላ ላይ ግን እንደ ቦነስ እኔ እሷን ነገር ውድድ ለማድረግ የቁልቢዋን ነው የቁልቢዋን ነው። ሐምሌ እየደረሰ ነው። እንሄዳለን። ቆይ ይዤ እሄዳለሁ። ከዛ ላይ የሆነ ቦታ ላይ ቁጭ ብለን እናያለን። ዝም ብለህ በየዛፉ ስር ያለውን ታያለህ። ዝም ብለህ ፕራክቲካል ታያለህ። ኧረ ምን ጉድ ነው! ላብራቶሪ ልገቡ ነው። እንዳትረሳ ቤካ፣ እንዳትረሳ። አብረን እንሄዳለን። እንዳትረሳ። ከደቡብ አፍሪካ ለሱ ብሎ ይመጣል። አይ መሪጌታ ፕራክቲካል አሉ እኮ። እሺ ሰውየው ስሙ አይታየኝም። ማን ነው ስሙ? በላቸው። ርዕሱን ወደ በላቸው። ያንቺ መሀል ላይ አርጊውና እዚህ ትልቁ ላይ ሁኝና እንዲመች ወደዛ ዙሪ። ሰየኔ እህት እግዚአብሔር ይባርክሽ። እንደዚህ የንስሐ ልጄ ነሽ። እንግዲህ በቃ ወለተ ኢየሱስ ብዬሻለሁ። እሺ ቀጥል። አሜን አሜን። ደስ የሚል ስም ነው።